እሳቸው ናገሩ ነው ማድረገው ያኔ ላይ አበዝባቸው ያው የሚሰሩ ስራ ብዙ ቢሆንም አነሳ አድርገው ኤክስፕሌን ያደርጋሉ ታዲክ ጀምሮ እሺ እንዴት አላችሁ ይሰማል ድምጼ እሺ እኔ ታደለ ተሾመ እባላለሁ በአሁኑ ሰዓት የእሴት ቡና ኮፊ ኤክስፖርት ሮስተሪ ኤንድ ኮፊ ሾፕ ኦፕሬሽን ማኔጀር ነው ከዚህ ውጭ ያው ፕሪቪየስሊ የባሪስታ ሻምፒዮን ነበርኩኝ ከሀገር ውጭም ወጥቼም በሮስቲንግ በቡና ትሬዲንግ ላይ ሰራ ነበረ አሁን ያው የሀገሬ ውለታ ትንሽ አስጨንቆኝ ወደ ሀገር ተመልሻለሁ ይሰማል ሁለተኛው ተጠሪ ደግሞ እኔ ሚስተር ቃላብ እባላለሁ ባሪስታ ካፕ እንዲሁም ደግሞ ኢንተርፕረነር ላይ የቃላብ ኮፊ መስራች እንዲሁም ደግሞ ኢንዱስትሪያችን የተለያዩ ቡናዎችን ወይ ደግሞ ካልቸር ለማሳደግ ከትሬኒንግ ስኩል አለን ኮፊ የዚህ መስራች እንዲሁም ደግሞ በቡና ውስጥ በቃ እየቀመስን ያስቀነስ ያለው አንድ ወጣት ነኝ ስላየኋችሁ ደስ ብሎኛል ሁሉ ሰው ቡና አፍቃሪ ነው ስለመጣ ደስ ይላል እንቀጥላለን እኔን እንኳን ታገኛላችሁ እያስባለሁ ነብዩ ዮናስ እባላለሁ ካፐር ሮስተር እና ባሪስታ ነኝ የዚህ ዓመት የባሪስታ ሻምፒዮን ሰርድ ፕሌስ ይዣለሁ አፍካም ያው ኮምፒውተር ነገራ ጥሩ ውጤት ባይሆንም ግን ቢያንስ በአህጉር ደረጃ ተሳትፈን መልካም የሚባል ውጤት ይዘን መተናል ብዬ አስባለሁ አሁን ከረንትሊ የአዶርሲ ኮፊ ሮስቲንግ ላይ እና የካፌ ኦፕሬሽን ማናጀር ነኝ አመሰግናለሁ አማኑኤል ደበበ እባላለሁ ሜሊ ስራዬ ሮስተር ነው ከዛ ኪውሲ ላይ ደግሞ እሰራለሁ አሁን በቅርቡ ደግሞ ኤዱኬሽን ላይ በደንብ ፎከስ እናደርግን እንደ ፕላትፎርም ኮፍ ሶሉሽን የሚል ፕላትፎርም አለ ኦንላይን ክላስ ነው የሚሆነው እሱ ላይ እየሰራ ነው ከዛ በተጨማሪ ደግሞ የኢትዮጵያን ሌክሲከል ምናልባት ታውቁት ከሆነ ቅምሻ ላይ የውጭ ሀገር ሌክሲኮሎች ነው የሚጠቀምናል በፍሌቨር ሚል ማለት ነው አሁን እሱ ዴቨሎፕ አድርገን በቅርብ ጊዜ ደግሞ ላውንች እናደርጋለን እዛ ላይ ደግሞ እየሰራሁ ነው ከሮስቲንግ ከኮፊ ሾፕ ኦነር ከባሪስታ ከኤክስፖርት ኢምፖርት ከሁሉም ያዋቀር ነው ጥያቄያችሁን ሞር ሁሉም ይመለሳል እያልን አይደለም ሎጂስቲክስም ካለ ለመናገር ሞክራለሁ ያው ሎጂስቲክስ እና ማርኬቲንግ ላይ ስለምሰራ ማለት ነው ስለዚህ አንዳንድ ጥያቄዎችን ጠይቃቸዋለን እናንተም መነሳት ማንሳት የምትፈልጓቸው ነገሮች ያው ፓናል ዲስከሽን ያለው ያው ቲቺንግ ስለሆነ እንደዚህ አይነት ነገሮች እናደርጋለን ከታዲስ ጀምር ያው ከኢትዮጵያም ዱባይም ላይ ሰራው እና ሮስቲንግ ላይም ረዘም ያለ ጊዜ ልምድ ስላለው በሮስቲንግ ላይ በሮስቲንግ ኮፊ ሮስቲንግ ላይ አመለካከቱን እንዴት እንደቀየረው ያለውን ኤክስፖዠር እንዴት እንደሆነ እስቲ አጠራርገው ይነግራቸው እሺ በድጋሚ አመሰግናለሁ ያው ቡና ሮስቲንግ ላይ ኦልሞስት ወደ 7 ዓመት ወደ 8 ዓመት ተቀላው ሲሰራ ድምጼ ሰማላ ደጋጋ እሺ እሱ ነው ሶ የሀገር ውስጥ ነበረኝ እንደ ድሮ ነው የመጀመሪያው ስፔሻሊስት ኮፊ ሾፕ በሚባለው ወይ ከመደብ ዌብ ፈጥሯል ተብሎ ከሚታሰቡት ከዱካሞ ሲጀምር ዱካሞን ስታብሊሽ በማድረግ የስፔሻሊስት ኮሚኒቲ ክሬት በማድረግ ትንሽ ቻሌንጅ ነበር ለምን ማርኬታችን አንደርስታንድ የሚያደርገው ሞር ሚዲየም ዳርክ እስከ ዳርክ ባለው ሮስት ላይ ነው አዳዲስ ፕሮፋይሎችን ማስለመድ ወዘቢ ዲፊካልት ሀገር ውስጥም ዳርክ ሮስት ካርለም ያለው ግን ያን ኤክስፖዠር ይዤ ወደ ውጭ ወደ ዱባይ አቡዳቢ ሌሎች ቦታዎች እየሰራሁ ነበርና የማርኬት ልዩነት በጣም አለ ግን ደግሞ ትሬንዱ ዘሴም እዚህ ኮፊ ሾፕ ትሬንድ አለ ስንት ሰው ነው እዚህ ኮፊ ሾፕ መክፈት የሚፈልገው እስከ ያላያችሁ እዛ ሴንቲ ዱባይም አቡዳቢም እንዲሁም ሌላው ዓለም ላይ ኮፊ ሾፕ መክፈት እዛ ትሬንድ አሁን የመጣ ያለ ዓለም ላይ ያለ አንድ አዲስ ትሬንድ ነው እዛም ያለው በጣም ስፔሻሊቲ ቡና ይጠጣል ግን ማጆሪቲ የሚለው ደግሞ ኮሜርሻል ቡና ነው ሶ
በኃይለ ቻንስ የኮመርሻል ቡናዎችን ሮስት የማድረግ ከኢትዮጵያ ውጭ የሚመጡ ቡናዎችን ፕሮፋይል ማድረግ፣ ካፕ ማድረግ፣ ሶርስ ማድረግ ላይ እሰራ ነበርና ያም ኤክስፖዠር እንደ ሀገር የቱ ጋር እንደቆምን በደንብ ክሊር የሚያሳይ ነው። አንደኛው ስለ ቡናችን ያለን ፕሮዳክት ኖሌጅ ያ ነገር በጣም ኢምፖርታንት ሆኖ ነው ያገኙት። እንደ ኢትዮጵያዊ ወይ ኤኒ ኢትዮጵያዊ ዓለም ላይ ሄዶ እንደሚኖር ስለ ቡናችን ሲጠየቅ ያው ኢትዮጵያ ቡና መገኛ ናት እንደ ለመሸጥ የሚቸግረን ብዙ ጊዜ ፕሮዳክት ኖሌጃችን በጣም ሊሚትድ ነው ብዬ ስለማመን ነው። ያ ነገር ላይ ተመልሼ መስራት እንዳለብኝ በማመን ወደ ሀገር ለስማንት ሮት ኮዝ የሆነ ሌላው የቫልዩ አዲሽን ላይ የስኪል ኖሌጅ በጣም ሊሚትድ አክሰስ ነው ያለው። የሊሚትድ አክሰስ ነው ያለን። አብዛኛው ኤጁኬሽን ፕላትፎርም ኢንተርናሽናል ለመሄድ ኤስኤስኤች መማር ያስፈልጋል፣ በዛ ሰርቲፊኬት መሆን ያስፈልጋል ነው። እነዛ ኖሌጆች ደግሞ እዚህም ሀገር ውስጥ ትሬኒንግ የሚሰጡት በዶላር ነው። እኔም በግሌ አሁን ኪ ግሬዲንግ ወይ ኪ ፕሮሰሲንግ ለመማር ስፔንድ ላይ በሺዎች የሚቆጠር ዶላሮች ማለት ነው። ያ ነገር ለብዙ ሰው አክሰስብል አለ። እንደ ሀገር ደግሞ ሩት ወርቅ ያለን ወይ ዳይመንድ ያለን ኢትዮጵያ ውስጥ ነው። ያለመኖሩ ብዙ ፕሮፌሽናል በዓለም ላይ ሄዶ ሰርቫይቭ እንዳያደርግ ወይ ደግሞ ማርኬቱን ዶሚኔት አድርጎት እንዳያሸንፍ አባል። ይህን የምልበት ምክንያት ምንድን ነው? ለሰይ እኔ ካለኝ ኤክስፔሪንስ ዱባይ ላይ ማጆሪቲ ስራው እንትን የተያዘው በፊሊፒኖች ነው። ፊሊፒን ቡና የላቸው፣ ግን አንደኛውን እያስተማረ አንዱ ከአንዱ እያስተማረ ቶታል በሚባል ደረጃ ማርኬቱን ዶሚኔት አድርጎታል። ያ ማለት ቡና የማንም መግዛት እንዳለበት ሪኮመንድ ያደርጋል። እኔ ኢትዮጵያዊ ነኝ ብል ፋርማ አለኝ ብል አንለስ ኢኮኖሚክስ አይገዛኝም። ለምን ኢትዮጵያዊ የሆነ ባለሙያ ዓለም ላይ ሊሚትድ። እናንተ በምታውቁት እንደዚህ ቢነሳ ቢጠራ 2 ወይ 3 ቢሆኑ እንደዚህ በቡናው ዙሪያ ሁሌም የማነሳውን የኢትዮጵያ የቡና መገኛ ተብሎ የሮስቲንግ ሻምፒዮን እንዳለ ታውቃላችሁ። አንዳንድ ተወዳድሮ የሚያውቅ ባሪስታ እንዳለ አይ ቲንክ 2007 ላይ ተወዳድሮ ኦልሞስት ከ50 ምናምን ሰው 52ኛ ምናምን ነው። ሁለቱ ዲስኳሊፋይ አድርገው ነው እንደዛው። ሳድ ስቶሪ ተረዳችሁ። ቡና አለን የምንል ሰዎች ነው፣ ግን ባለሙያችንስ ለምን አፍሰሮን ሄደን የሆነ ነገር መሸጥ ላይ ነው የምናስበው ነው። ያን ጋፕን በደንብ አይቻልም። እንደ ባለሙያም እዚህ ኢንዱስትሪ ላይ አለን ብለን የምናስብ ሰዎች ሙያችን ሲፈተን በጣም ገና ነው። እኔም ራሴን የማስቀምጠው ኤሌመንተሪ ተማሪ ነኝ ብዬ ነው የማስቀምጠው። ለምን ሌላ ዓለም የሄደበት ኤክስቴንት ስላለው ማለት ነው። ጥያቄውን የመለስኩ መስሎኝ ቴንክ ዩ መልሷል ብዬ አስባለሁ። ከይቅርታ ጋር ስሙን ማወቅ ነበረብኝ፣ ግን ስሙን አላወቅኩም። ከይቅርታ ጋር ኮንተንት ክሬተር ሆኖ ስም አለማወቅ ኢትቢክሽን አማኑኤል ቅድም አነሳ ስለ ቡና ካፒንግ ኳሊቲ ስለ ጣዕሙ አነሳና ተመችቶት ማርኬቱ አዘዘ። እንዴት ነው ሃይ ኳሊቲ ያለው ቡና እየተጠቀምን እስቲል ደግሞ ካፌያችንን እንዴት ነው ፕሮፊታብል ማድረግ የምንችለው የሚለው ጥያቄ ይመጣል። ማለት የተለያዩ ኮፊ ሾፖች አሉ። የተለያዩ ኮፊ ሾፖች እየኖሩም ግን የማኪያቶና የካፒንግ የቡናዎች ጣዕማቸው ይለያያሉ። ግን ይሄ እንዴት ነው ሃይ ኳሊቲ ያለው ቡና እየተጠቀምን ግዴታ ደረጃ 1 ምናምን መሆን ማለት የለበት። ማለት ዩጂ ደረጃ የለውን ቡና እየጠጣን በአንዴ ደረጃ 1 ቡና ማቅረብ አለብን እያልኳቸው አይደለም። ግን የተሻለ ቡና እያቀረብን ኳሊቲውን ካፌያችንም ፕሮፊታብል መሆን አለበት። ያው ቢዝነስ አይደለም። ስለዚህ ካፌ ሾፕ ኦነር ከሆነው ቃና ደግሞ የጥያቄ መልስ እንዲሰጠኝ ተስፋ አደርጋለሁ። ይሰማል? በጣም ይቅርታ፣ ኬኩ የጾም ነው። እሺ ይሰማል? ለዚህ ጥያቄ አጠራጠር አድርጌ ለመመለስ እሞክራለሁ በ3 ደቂቃ ውስጥ። ኮፊ ሾፕ፣ ኮፊ ሃውስ፣ ካፌ እነዚህ የተለያዩ ቢሆኑም ኮፊ ሾፕ የራሳቸው ሞዴል አላቸው። ቤዚካሊ የ5 አይነት ሞዴል ሊኖር ይችላል ቤዚካሊ የሚባሉ። ስለዚህ እነዚህ ሞዴሎች የራሳቸውን ፕሮዳክት ኳሊቲ የራሳቸውን ሞዴል ይዘው ይመጣሉ። በእኛ ኤክስፔሪየንስ ላለማጋነን ጥሩ ቡና ፕሮቫይድ የምናደርገው ያ ጥሩ ቡና ግን ጥሩ ሆኖ ፕሮዳክቱ መጥቶ
ኮንሲስታንሲ ለከስተመር ለማጠጣት ቡናው ብቻ በቂ አይደለም። ለምሳሌ አንድ ስፕሪሶ ተሰርቶ ለመውጣት 13-14 ስቴፖች ይኖሩታል። ያ ማለት አንድ ስፕሪሶ ማሽን ማክሲመም 35 ሰከንድ ነው ቡና ገብቶ እስኪወጣ የሚቆየው። ስለዚህ እዛ ጋር ምን ማለት ነው? ቡናው ብቻውን በቂ ስላልሆነ አንድ ፕሮዳክት ኳሊቲ የሚሰራ ሰው ጥሩ ግሪን ቢን አድርጎ ጥሩ ፕሮፋይል ሮስቲንግ ፕሮፋይል ፕሮቫይድ አድርጎ ለባሪስታው ከሰጠው በኋላ ፌል የሚያደርግበት መንገድ በጣም ብዙ ነው። ከዚህ ውስጥ ባሪስታው ፕሮዳክቱን አንደርስታንድ ለማድረግ ነው። ለምሳሌ ግሬድ 1 ቡና ወሽትና ናቹራል ቢኖር በአንድ አይነት ሬንቴዝ ላይፈጭ ይችላል። ቡና አንድ አይነት ግራም ላይ ወጣ ይችላል። ሳብጀክቲቭ ስለሆነ ፕሮፋይሎችን አንደርስታንድ ለማድረግ ያ ማለት የኤችአራችን የቡና ኳሊቲ ወይ ደግሞ የፕሮዳክቱን አንደርስታንድ ለማድረግ በሌ ኢምፖርታንት ነው። እሱ ፌል የሚያደርገው አንዱ እሱ ነው። ሌላኛው ነገር ደግሞ የሚሰራበትን ማቴሪያል አንደርስታንድ ለማድረግ ነው። ዋቴቨር ቀላሏ ነገር ታምፐር ሊሆን ይችላል፣ ስኬል ሊሆን ይችላል፣ ግራኒታይት ሊሆን ይችላል። ብዙ መንገዶች ላይ ፌል ሊያደርግ ይችላል ያ ቡና። ስለዚህ አንድ ጥሩ ቡና ብቻ ስላለን ጥሩ ማውራት ማለት አንችልም። ቡናው ሶስት መሰረታዊ ነገሮች አሉ ይባላል በእኛ። አንድ ፕሮዳክት፣ ሁለት ኤችአር ወይ ደግሞ ባሪስታ፣ ሶስት ደግሞ ማቴሪያሎች ናቸው። እነዚህ ዘሴም ኳሊቲ ሆኖ መርጅ ማድረግ ካልተቻለ ፌል ያደርጋል። አንዳንድ ቦታ የምታዩት ነው የ2 ሚሊዮን ብር ስፕሪሶ ማሽን ይገዛና ትሬኒንግ ያልወሰደ ኤችአር እዛ ጋ ይቆማል። ስለዚህ እንኳን ቡናው ማሽኑ ምድሜ ያለው ራይት። ስለዚህ ይሄ አለ። እንዴት ፕሮፊቴብል እንሆናለን? ኢንፑት ፕሮሰስ እና አውትፑት ይባላል። በእኔ ፍልስፍና ማለት አንድ ፕሮዳክት ተገዝቶ ከተገዛ በኋላ ፕሮሰስ የምንለው ሬንት አለ፣ ኤችአር አለ፣ ኤሌክትሪሲቲ፣ ዋተር፣ የመንግስት ባት፣ ትራንስፖርቴሽን ምን አለ። አንድ ፕሮዳክት 1 ኪሎ ቡና 2500 ብር ገዝቼ 60 ብር ማጫወት ውሸት ከሆነ ወይ ታርጌት ከስተመሮቻችን አለየንም ብዙ እንትኖች ይኖራሉ። ስለዚህ እነዚህ ልክ ምንድነው እየጨረስኩ ነው። ለምሳሌ ለእንትን ስንማር ኮምፒውተር አይቲ ምናምን ስንማር ኢንፑት ፕሮሰስ እና አውትፑት የሚባለው ነገር እዚህ ቢዝነስ ላይ ለእኔ ይሰራል። ለምን ኢንፑት ብዬ የምጠራው አንድን ፕሮዳክት የሚገዛበት ዋጋው ማለት ነው። ያ 2500 ብር የገዛሁት 1 ኪሎ ቡና ኳንቲቲ ስንት ቡና ፕሮቫይድ ማድረግ ይችላል አቴካፕ ችሎ ወቲበ ከዛ በኋላ ፕሮሰሱ ላይ ምን አለበት የአንድን ቡና ዋጋ ቶታል ማወቅ ያስፈልጋል። የአንድ ስኒ ቶታል ቶታል ማወቅ ያስፈልጋል። ሶስቷ ከወጣች በኋላ አውትፑት ምን ነው ደግሞ ሴል ማለት ደግሞ ምንሸጠበት ዋጋ ታርጌት ከስተመሮቻችን ጋር ፌት ማድረግ ይችላሉ ወይ? ታስዋይ ፌት ካላረገ ዋጋ ትቀንሳላችሁ፣ ፕሮፊታችሁ ምን ይሆናል? አንደር ይሆንባችኋል ማለት ነው። ስለዚህ የአንድ ሰው ኮፊ ሾፕ ኔቨር ካልቸር ሊሆን ይችላል፣ ቴካው ሊሆን ይችላል፣ ሞባይል ኮፊ ሾፕ ሊሆን ይችላል፣ ሰርድዋ ወይ ደግሞ ስፔሻሊቲ ኮፊ ሾፕ መክፈት ይችላል። ልክ እንደኛ ሃይብሪድ ኮፊ ሾፕ መክፈት ይችላል። ቡና የሚሸጥ ትምህርት እያስተማረ እነዚህ ሞዴሎች አሉ። ያ መክፈት ሲያስብ አንድ ሰው ታርጌት ሎኬሽን፣ ታርጌት ከስተመር፣ ኳሊቲ፣ ኤችአር እነዚህ መጀመሪያ ገሎ ነው ካፌውን መክፈት ያለበት። ስለዚህ እኛ የምንሰራው እሱን ነው። ቃላ ባንድ ማኪያቶ 150 ብር የሚሸጥ ከሆነ መርካቶ ሂጅ 1000 ብር ቡናውን አምጥቼ አይደለም እንደዛ የሚሸጥ ላይ 150 ብር ሊጠጣ የመጣ ሰው ምን አይነት ኳሊቲ ወይ ደግሞ ከሱ ኮፊ ሾፕ የኔ ኮፊ ሾፕ ዲፈረንሱ ምንድን ነው? ሆስፒታሊቲ ላይ ነው ወይ የሚሰራው? ካልቸር ላይ ነው ወይ የሚሰራው? ብዙ የሚያለያዩ ነገሮች ስላሉ ይህን መንገድ እንደ ባለሙያ ወይ ደግሞ እንደ ኢንዱስትሪ ላይ እንደቆየ ሰው ሼር ማድረጋችሁ ይሄን ነው። በመጨረሻ ያው አንድ ካፌ መክፈት ስትፈልጉ ወይም ካፌ የሚያላችሁ ኮፊ ሾፕ የሚያላችሁ ታርጌታችሁ መጀመሪያ ፊት ማድረግ አለበት። ስኖ ቴክ ብዙ ጥያቄ ነበር ያዘጋጁለት። ያው ጠቅላላ አድርጎ የተናገሩ ማን ነው የምጠይቀው? ቡኖ ኮፊ የሚባል ቡኖ ኮፊ ሶሉሽን የሚባል ካምፓኒ ያላቸው ያንን ቡኖ ኮፊ ሶሉሽን የሚለው ካምፓኒ ክሬት ለማድረግ ምን ኢንስፓየር ያደርገው ምን
ጋፕ አይቶ ነው ይህንን ካምፓኒ ክሬት ለማድረግ ያሰበው እና ባሪስታ ሻምፔን ዘንድሮ ሰርድ ፕሌስ ወሰደው እና ለአንድ ኮፊ ሾፕ የባሪስታ እውቀት ምን ያህል ነው? ከስተመር ላይ ከስተመርስ ምን ያህል ኢፌክት ይኖረዋል? እስከ ከስተመር አለ ከስተመር መጨረሻው ኢንፑቱ። ስለዚህ እስከዛ ድረስ ጠቅላላው ነገር ነው ያስባል። አሳተው ያለች እና ባጭ ለለስ እሺ አብዛኞቻችሁ ታላችሁ ቡሮ ኮፊ ሶሉሽን ብለን ከፓርትነር ከሳሙኤል ጋር እየሞከርን ነው የተሻለ ነገሮችን ለመስራት እና ደግሞ ባለው ጋፕ ላይ ክፍተቶችን ለመሙላት በአቅማችን እየሞከርን ነው። ቡሮን እንድከፍት ያነሳሳኝ የመጀመሪያው ነገር ኢንዱስትሪው ላይ በጣም ትልቅ ክፍተት አለ። ወንድሜ ታዴም ቃላብን ጠቅሰውታል። ክፍተቱን በደንብ ተንትነው እና ያው መድገም ነው የሚሆነው ብዬ አስባለሁ እና የባለሙያ እጥረት አለ። ያለውን ባለሙያ ደግሞ እውቀቱ ምን ያህል ነው የሚለው ነገር አጠራጣሪ ነው። ቅድም ከ50 ምናምን ተወዳዳሪ 52ኛ ሆኖ ሌሎቹ ዲስኳሊፋይ አድርጓቸው ምናምን የሚል ወሬ ሲያወራ ሰምታችሁታል ምናልባት እና በዛ አይነት ደረጃ ነው የኛ ሀገር ባለሙያ ነው። እንደዛ ደግሞ መሆን የለበትም ነው የኛ ሀሳብ። የቡሩ ዋነኛው ሀሳብ እሱ ነው። በቻልነው አቅም ብቁ የሆኑ ባለሙያዎችን ማፍራት እንፈልጋለን። ወደ ኢንዱስትሪው ላይ ደግሞ የሚገቡ ሰዎችን ደግሞ በጣም ስለሚከፍቱት ወይ ደግሞ ስለሚሰሩት ስራ በቂ የሆነ እውቀት እንዲኖራቸው እንፈልጋለን። ማንም ሰው የትኛውንም ቢዝነስ ሲሰራ ማወቅ መቻል አለበት። መጀመሪያ ስለ ቢዝነሱ ስለሚሰራው ስራ ራሱ ባለቤቱ ባለ እውቀት ወይ ደግሞ ባለሙያ መሆን መቻል አለበት ብዬ አስባለሁ። ማናውቀው ሙያ ላይ ትሬንድ ስለሆነ ብቻ መስራቱ ራሱ ኪሳራ ነው ብዬ ነው የማስበው። ብዙ ኮርሶችን ታያላችሁ፣ ብዙ ይከፈታል፣ ብዙ የሆነ ኢንዱስትሪ ይከፈታል። ሜቢ ከኤክስፖርተሮች ውጭ ግን ይከፈታል፣ ይዘጋል። ያ የሆነበት ምክንያት እንዳልኳችሁ ነው የእውቀት ማነስ ነው ብዬ ነው የማስበው። አንደኛ የጥሩ ባለሙያ አለመኖር ነው። ሁለተኛ ደግሞ ባለቤቶቹ ሀውቱ ኦፕሬት እንዴት ነው ኦፕሬት ማድረግ ያለባቸው ኮርሶቻቸው ሮስቲንግ ፕሮዳክሽን ካላቸው እንዴት ነው ያንን ነገር ኳሊቲ ኮንሲስተንሲ ሆነው ሊሄድ የሚችለው እንዴት ነው? እውቀት ነው ብዬ አስባለሁ። አይኖ እኛ በኤስሲኤ ደረጃ ልንማር ብንል አፎርደብል አይደለም። ታዴ የገለጸው ነበረ በጣም ብዙ በዶላር ደረጃ ነው እያወጣን የምንማረው። እኛም እንደዛ ነው የተማርነው እና ያንን ተደራሽ መሆን ስለምንፈልግም ነው እና እኛ ጋር ያለችዋን እውቀት ትንሿን እውቀት ግን ሼር ማድረግ እንፈልጋለን፣ ማካፈል እንፈልጋለን። በዚሁ አጋጣሚ ቡሮ ኮፊ ሶሉሽን ቦሌ አካባቢ አንድ ሰፋ ያለ ላቦራቶሪ አለ። ለብዙ ወጣቶች እና ለብዙ ሰዎች ፍሪ ትሬኒንግ ሰጠናል። አሁንም የሚፈልግ ሰው ካለ ስኬጁል እናደርግና በቻልነው አጋጣሚ ያንን ነገር ለማድረግ ዝግጁ ነን ለማለት እፈልጋለሁ። ሌላው ኮፊ ሾፖች ላይ ወይ ደግሞ ካፌ ኢንዱስትሪ ላይ ኳሊቲ ምናምን እሱ ጥያቄው አክቹዋሊ ከቡሮ ጋር ተያይዞ ተመልሷል ብዬ አስባለሁ። ምክንያቱም ናውሌጅ ነው በቃ እውቀት ይፈልጋል። ያንን እውቀት ደግሞ የሌለው ሰው ያንን ነገር ኦፕሬት ማድረግ አይችልም ብዬ ነው የማስበው። አሁን ስፔሻሊቲ ኮፊ ሾፖች ከተማው ላይ በጣም እየበዙ ነው፣ እያየን ነው። ግን የሚመጥን አይነት ስራ ነው ወይ የተሰራ ያለው ወይ የሚለው እሱ አንዳንድ ቦታ አጠራጣሪ ነው። ብዙ ባለሙያዎች ያላችሁ እዚህ ውስጥም ብዙዎቻችን ካፌ ኦርጋናይዝ እናደርጋለን፣ ብዙ ትልልቅ ቦታዎች ላይ እንሰራለን እና ለምሳሌ እንዴት ነው ያንን ቤት የምናደራጀው? ምን አይነት እውቀት ነው የምንሰጠው? ፎሎ አፕ እናደርገዋለን ወይ? ማደራጀቱ ብቻ ኮንሰፕት አድርጎ ብቻ ዞር ማለቱ ነው ወይ? ገንዘቡን ማግኘት ብቻ ነው ወይ? ኔቨር እንደዛ እንዲሆን አንፈልግም። እውነት ለመናገር ለመመሳደቅ አይደለም ብሎ በነፃ ትሬኒንግ የሚሰጠው ክፍተቶች ስላሉ ያንን ለመሙላት በሚል ነው። እንደ ባለሙያ ሆናችሁ ስታዩት አብዛኞቻችሁ እዚህ ውስጥ ያላችሁት የቡና ባለሙያ ናችሁ እና የትኛውም ካፌ ሄዳችሁ መጥፎ ቡና መጠጣት አትፈልጉ። ሁላችሁም ቆንጆ ኳሊቲ የሆነ ቡና፣ ጤናማ ቡና መጠጣት ትፈልጋላችሁ። ያችን ክፍተት ለመሙላት ነው ቡና በዋነኝነት የተቋቋመው እና ያንን ክፍተትም ለመሙላት ነው እኛም ደፋ
እያደረገ ያለ ነው። እንደዚህ አይነት ኢቨንቶችን የሚያዘጋጀበት ያስባል። እናመሰግናለን። አማን እውቀትን ከልምድ ጋር ባይዝ ሆኖ እየተለማመደ ነገሮችን በደንብ ኤክስፕሌን የሚያደርግ ሰው አማን ማለት ነው። እና አማን የምጠይቅ የምፈልገው አሁን የባሪስታን ኢፌክት አየነው። ባሪስታ መኖሩ ሁሉም ነገር የሚጀምረው ከቡናው የቡናው ኳሊቲ ነው መነሻው። ቡናው ሲዘጋጅ ነው የኳሊቲውን ደረጃውን ጣፋንታ የሚወስነው የአዘጋጀት መነሻ ነው። ስለዚህ የቡናውን ኳሊቲ እንድናጣ የሚያደርገው መነሻው ጋር ማለት ሁሉም ቡናዎች በትክክል ከተዘጋጁ በጣም አሪፍ ቡናዎች ናቸው የሚሆኑት። ማለት በትክክል በታይማቸው በተጠቀሙ ምናምን እኔ ኤክስፕሌን ከማድረግላችሁ የቱ ጋር ነው ኳሊቲውን የምናጣ የቱ ጋር ነው መጠበቅ የምንችለው የሚለው ነገር ከአማን ይስማል። ቴንኪው አመሰግናለሁ። ከተነሳው ጥያቄ ለመጀመር የቡና ጥራት ከየቱ ጋር ነው መነሻው የሚለው መጀመሪያ ስንነሳ ከፕሮሰሲንግ ወይ ደግሞ ፖስት ሃርቨስቲንግ ላይ ያለው ፕሮሰስ የተበላሸ ከሆነ ኢንታይር ከቫሊዩ ቼኑን እያበላሸው ነው የሚሄደው ማለት ነው። ለምሳሌ የመጀመሪያው ቡናው በራሱ ኔቸርሊ የሰጠው ነገር ነው። ጊዜውን ጠብቆ ዝናቡ ወቅቱን ጠብቆ የሚደርሰው ደርሶ ፍሬ ያፈራል ማለት ነው። ከዛ በኋላ እኛንን ለሚገባው ሁኔታ ወይ ደግሞ እንደሚገባን አድርገን የምንሰጠው ነው። ስለዚህ የመጀመሪያው ስራ ፕሮሰሲንግ ነው። ሃርቨስት ስናደርግ እንዴት ነው ሃርቨስት የምናደርግ? ዓለም ኮሜርሻል ቡና ስፔሻሊቲ ቡና ብሎ አሁን ፒዩሪቲ ኮፊ ተብሎ አዲስ ተነስቷል። ይህንን የምናነሳበት ያነሳውበት ትልቁ ምክንያት ምንድን ነው? ቡና ከመጠጥነት አልፎ ከዛ ደግሞ ገበሬውን ከመጥቀም ኢንቫይሮንመንቱን ከመጥቀም አንጻር አልፎ ስትጠጡ ጤናችሁ ምን ያህል እየጎዳው ነው እየጠቀመው ነው የሚለው ላይ ደርሰናል። ስለዚህ ምን ያህል ክሮኖሎጂክ አሲድ አለው ያ ቡና፣ ምን ያህል የአፍላቶክሲን እና የኦክራቶክሲን ችግር አለበት፣ ሞልድ፣ ፈንገስ እያለ እንደምንሄደው ማለት ነው። ስለዚህ ዓለም ፒዩሪቲ ኮፊ ላይ ሰርሷል። ስለዚህ ቡና ስትጠጡ ከዛ ቡና ኢንግሪዲየንት ውስጥ ከካፊን ባሻገር ለራሳችሁ ለጤናችሁ የሚጠቅማችሁ ነገር ምንድን ነው የሚለው ላይ ደርሷል። እኛ የቱ ጋር ነው ያለነው ጥያቄ ምልክት ውስጥ የሚገባ ስለሆነ ማለት ነው። ይህንን ኮኔክት ለማድረግ የመጀመሪያው ትልቁ ቤዝ ኤዱኬሽን። አዎ እናቶቻችን አባቶቻችን የሚሰሩት ገበሬዎች ጠቅላላ ከታች ጀምረው ሲሰሩት በእውቀትም በዘለማድን አንዳንድ ጊዜ ደግሞ ኤክስቴንሽን ባለሙያዎች በመኖር እየደገፏቸው እየሄዱ ግን ያንን ደግሞ ማስጠበቅና ማስቀጠል ደግሞ ይጠበቅብን። ዓለም ብዙ ሊያወራ ይችላል። ገበሬው በደንብ ላይ ከፈለው ይችላል ሊል ይችላል። ፕሮሰስ ስታደርጉ ችግር አለበት ሊባል ይችላል። ኤክስፖርት ሲደረግም ችግር አለበት ሊባል ይችላል። እውነት ለመናገር ቡናን ዶላር ከማስገኛ ባሻገር ካየነው ወይም ደግሞ ቀለል አድርገውና አብዛኛው ኤክስፖርት ቢዝነስ ላይ የሚገባ ሰው ዶላር ለማግኘት ነው። ሌትስ ሴይ ያንን ኮሞዲቲ በሌላ ኤክስቼንጅ እናደርገው ምን ያህል ከቡና ጋር እንቀጥላለን የሚለው አሁንም ጥያቄ ላይ የሚገባ ጉዳይ ነው ማለት ነው። ስለዚህ ኳሊቲ ላይ የመጀመሪያው ፕሮሰሲንግ ላይ ትልቁ ችግር የሚሆነው ማለት ነው። ስለዚህ ፕሮሰስ ያልተደረገው ነገር ችግር ያመጣል እና ደግሞ ቡና አይዋሽም፣ ውሸት አለቅ የሰጣችሁትን ነው ይዞ የሚሄደው ማለት ነው። ፕሮሰሲንግ ላይ ካበላሻችሁት የትኛውንም ባሪስታ ብታመጡ፣ የትኛውንም ቀማሽ ብታመጡ፣ የትኛውንም ምንም የሚሰራ ነገር ብታመጡ ምንም አድርጋችሁ ልትቀይሩት አትችሉም። ኔቸርሊ ፕሮሰስ ሲደረግ ችግር ስለሚኖርበት ማለት ነው። ጠቅላላ አድርጎ ለመመለስ የቡና ችግር ፕሮሰሲንግ ላይ ይጀምራል ማለት ነው። ጸጥ ብሎ መስማት ደስ አይልም ለመናገር። እኔ ጥያቄዎች አሉኝ እናንተ ብታውቁት ብዬ ማስበው ግን ከኔ ደግሞ እናንተ ሞር እንዲመለስላችሁ የምትፈልጉ ጥያቄዎች ስለሚኖሩ እነዚህን ሰዎች ማጣት ስለሌለብን ከእናንተ እናደርጓለን ጥያቄው ማለት ነው። ቀማሾች ካልሆናችሁ አዳዲስ ከሆናችሁ ከእናንተም መጀመር ትችላላችሁ እና ማለት ከአንዱ ቤት ሲሆን ደስ አይልም። ከእናንተም ነው
ኮመን ነገር የሰማሁት ከእናንተ ካላችሁት ነገር እና ቴንክ ዩ ለነገራችሁ ኢንፎርሜሽን ምናምን በመጀመሪያ ኮመን ነገር የሰማሁት የሆነ የኤጁኬሽን ጋፕ አለ እዚህ ሀገር ውስጥ እንዳልከው ሀገራችን ውስጥ እንደ ወርቅ ነው እና ወርቅ አለ ግን ወርቁን እንዴት መጠቀም እንደምንችል ወይም በትክክል ዩዝ እንደምናደርገው ጋፕ አለ እና እሱን ጋፕ እንዴት ነው ፊክስ ማድረግ የምንችለው? ከፋርመሮቹ ጋር የምንጀምረው ፋርመሮቹ ኦብቪየስሊ እነሱ የሚያውቁት በባህላዊ ከእናትና ከአባታቸው የተማሩት ነው። ግን በውጭ ሀገር ስታንዳርድ ወይ ደግሞ ሲታይ የሆነ ኤጁኬሽናል ፕሮግራም አልፎ ነው ወይስ እንዴት ነው ይህን ነገር ጋፑን ፊክስ ማድረግ የምንችለው? እና ደግሞ ሁለተኛ ጥያቄ ሞስት ሰዎች እንዳላችሁት ካፌ መክፈት ትሬንድ ሆኗል እና ካፌ መክፈት በዚህ ሰፕላይ ቼን ውስጥ ሞስት ፕሮፊታብል ሆኖ ነው ወይስ ጀስት ትሬንድ በመሆኑ ነው ሰው እየከፈተ ያለው? እና በዚህ ሰፕላይ ቼን ውስጥ ምንድነው ሎጂስቲክስ ነው ሞስት ፕሮፊታብል የሚያደርገው ወይስ ኤክስፖርቲንግ ነው? ምን ፖይንቱ ላይ ነው አንድ ሰው ቢዝነስ ምግባር ልና ውስጥ ሞስት ፕሮፊታብል የቱ ጋር ነው የምትሉት እናንተ በኤክስፔሪንሳችሁ ማለት ነው? የመጀመሪያው ጥያቄ የኤጁኬሽን ጋፕ አለ ብለናል። ዋት ኢዝ ዘ ሶሉሽን ኤንድ ቤኒፊት ማድረግ እንችላለን ይመስለኛል ጥያቄ እንደዚሁ ሳይ ዲያስፖራ ትመስለኛል። ያን ያልኩበት ምክንያት አሁን ላይ በተለይ የዲያስፖራ ፈርስት ጄኔሬሽን አለ ብዬ አምናለሁ። ላይክ የኛ አባቶች ትላልቅ አሁን 60ዎቹ 70ዎቹ ላይ ያሉ ሰዎች ውጭ ላይ ሄደው ፋሚሊያቸውን ሰስቴን ማድረግ ነው እንጂ ቢዝነስ መጀመር ብዙ ፈርስት ቶት አለ። ግን እንደ ሰከንድ ጄኔሬሽን ለሴ አሁን ውጭ ኤክስፖዠር አለ ያየሁት ነገር ቫሉ አዲሽን ላይ መንግስት አሁን እንደ ስትራቴጂ የያዘው ነገር አለ። ሪል ነምበር ስናወራ ኢትዮጵያ ላስት ይር $2.7 ቢሊዮን ቡና ኤክስፖርት አድርጋለች። ሲምፕል ካልኩሌሽን 1 ኪሎ ቡና ዱባይ ላይ ለሰይ የኛ ደረጃ አራት ቡና የሚባለው 1 ኪሎ ቡና 7 ድርሃም ነው የተቆላ ማለት ነው። የሚያባዛልኛል እስኪ 210 ቢሊዮን $1 ኪሎ ቡና 270 ድርሃም ነው የሚሸጠው የተቆላ ቡና። ያ ቡና እዚህ ሲሸጥ የምንታገለው ኤክስፖርት ላይ የሚሰሩ ሰዎች የምንታገለው ለስንት ዶላር ነው? ፐራይለቢው $2.5 ወይ $2 ምናምን ያ ማለት በኪሎ $5 ይሆናል። ወደ ድርሃም ከቀየርነው 20 ድርሃም 1 ኪሎ ቡና ማለት ነው። ዱባይ ሲደርስ ወይ ኤኒ ኤክስፖርት ዩሮፕም የሆነ ቦታ ሲደርስ ቡና ቫሊዩ ከዚህ ኢትዮጵያ ሲወጣ $20 20 ድርሃም ነው። ከዩኤስ ነው የወጣው ወይስ ያ ዩኤስ ላይ 1 ኪሎ ቡና አቬሬጅ እስከ $100 ይሸጣል። ራይት እዚህ ያለው ኤክስፖርተር ለመሸጥ የሚታገለው ለስንት ነው? $5 ማለት ነው። ራይት ብዙ ኤክስፖርተር ችግር ነው ብሎ የሚያነሳው ነገር ሴልስ የለኝም። ሴልስ ጋፑን በምንድን ነው የምሞላው? ራይት 1 ኪሎ ሮስትድ ቡና ከኢትዮጵያ እንዴት ነው ማውጣት የምንችለው? የመጀመሪያው የፖሊሲ ሊያስፈልገው ይችላል። እነዚህ ቡናዎች ካልተቆሉ ማውጣት አይችሉም የሚል ፖሊሲ ቢመጣ I can guarantee you የኢትዮጵያን ቡና ሪፕሌስ የሚያደርግ ቡና የለም ማለት ነው። I can guarantee you ይሄን ማውራው ጀስት ኢትዮጵያ ውስጥ ነው ሳይሆን ቆልቼ ሶርስ አድርጌም ስላየሁት ነው። ይሄ ማለት የብራዚል አሁን ማርኬቱን ዶሚኔት የሚያደርገው የብራዚል ቡና አንድ ጥሩ ኳሊቲ የሚባለው የኢትዮጵያ ደረጃ 3 ቡና ሪል ፋክት ነው። አንደርስታንድ እዚህ መጥቶ የሚገዙንን ቡናዎች እንዴት ነው ቫልዩ አዳርጌ መሸጥ የምችለው? when you talk about value addition you need knowledge አይደል? ያ ኖሌጅ ሲኖርህ ኦኬ አም ኮንፊደንት ቡናዬን ሮስት አድርጌ ፓክ አድርጌ የሆነ ሼልፍ ላይ ማስቀመጥ እችላለሁ። ወይ እዛም ኮፊ ሾፕ የሚሸጥ ስለ ኮፊ ሾፕ ካወራን ደግሞ ኢቨን ላይክ ትሪፕል ያደርጋል። ያ ማለት አንተ ለአንድ አሜሪካኑ $5 ስፔንድ ታደርጋለህ አይደል? ለአንድ ካፕ $5 እዚህ ጋር ለአንድ ካፕ ነው እየታገልን ያለን እኛ። አንድ ካፕ ቫልዩ ያለው 1 ኪሎ ማለት ነው። ተረዳኝ። ከ1 ኪሎ ስንት ካፕ ይወጣል ካልከኝ 50 ካፕ ይወጣል። ቃላም ያግዘኛል። ያ ማለት 1 ኪሎ ቡና ሼል ኮፊ ሾፕ ላይ ሲገባው $250 ኮፊ ሾፕ ላይ ያ ቡና ከኢትዮጵያ ሄዶ ሪቴል የሚያደርገው ሰውዬ የሚያገኘው ማርጂን በጣም ሰፊ ነው። ያን ጋፕ እንዴት ነው ፉልፊል የማደርገው? እንደ አንድ ኖሌጅ ጋፕ ስንል እስኖታላ ቡና ቡና አይደል? በጣም የሚገርም ቡና ነው፣ ወደ ቡና ነው። ይሄን ቡና እንዴት ነው ማርኬት እናደርገው? ጋይሬን እንዴት ነው
ማሳመን የምችለው? እንዴት ነው ትረስት ቢልድ ማድረግ የምችለው? እና የምፈልገውን ፕራይስ እንዴት ነው ሊሰጠኝ የሚችለው? ሚኒመም ፕራይሱ ኦልዌይስ አለ፣ ግን ከዛ በላይ መሸጥ የሚችለው ኤክስፖርተር ምን ያህል ነው? ዳትስ ኦልሶ ኤ ኩዌስችን። ከሚኒመም ፕራይስ በላይ የሚሸጡ ኤክስፖርተሮች as far as my knowledge is limited. Yeah. So knowledge self like is አሁን ላይ ለምሳሌ ኪው ግሬደር ነው የኢትዮጵያ ውስጥ ኪው ግሬደር በመንግስት በዩኤስኤድ ፈንድ ያገኙን ኪው ግሬደሮች አሉ። በዚህ ግሉ ተምሮ እንትን ያደረገው ቢደመሩ 70 ይሞላል ከኢትዮጵያ ማለት ነው። እስኮስ ሶ ማን ያለፈው የሚባለው ያ ማለት ካፕ ሳራቅ ወይ የኔ ድምፅ ይሰማል ማለት ነው። ያን አንደርባሉ በሚያደርግ ገዢ ላይ ዶሚኔት ሊያደርገኝ እየመጣ ሁሌም ገዢ ዶሚኔት ሊያደርግ ነው የሚመጣ አይደል? ሰፕረስ አድርጎ የአንተን ዋጋ አስቀንሶ እሱ ማርጂኑን መስራት ነው የሚፈልገው። አንተ ተቆርጣ ላይ ችን ለኤግዛምፕል ገዢ ሲሆን አለስ ሌላ ኮስት ከሌለ I think I answered your question. Yeah, thank you. I'll follow up soon. ምናልባት ታዴ ለመጨመር ያህልና አንዳንድ ተወሰኑ የኔን ኦፒኒየን ከመንገር አንጻር ማለት ነው። የመጀመሪያው ትልቅ ላክ የምናደርገው እኛ እንደ ቡና መገኛ ሀገር ታሪካችንን በስርዓት አናውቀውም። ሪሰርች የተደረገ ሂስትሪ የለንም፣ ዳታዎቹም ደግሞ የሉንም ማለት ነው። እዚህ ላይ ራንደምሊ ዝም ብዬ ተነስቼ አንድ ሰው ጠይቅ ቡና ከየት ተገኘ ስላችሁ ከከፋ ማን አገኘው? ካሊድ ምን አደረገ? ፍየሏ በልታው። እንደዛ ያሉ ፕሮሰስ ነው። ግን ሪቨርስ ለምሳሌ በዓለም ላይ ኤክስፔንሲቭ ኮፊ ተብሎ የሚሸጠው የሲቤት ኮፊ ወይ ደግሞ ኮፊ ለዋክ ሊሆን ይችላል። ኮፊ ለዋክ ጥረኛ በልታ ዳይጀስት አድርጋው ፑፕ ያደረገችውን ፕሮሰስ ተደርጎ ነው የሚሄደው ማለት ነው። ቡና ፍየሏን፣ አሁን ስለ ፍየሏ ታሪክ ትንሽ ኤግዛምፕል ልስጣችሁ ማለት ነው። ምናልባትም ኢትሰሚዝ አዎ ፌሪቴል ሊሆን ይችላል ታሪካችንን ያሳመረልን ነገር ማለት ነው። ግን የቡና ካፊን ምን ላይ ነው? ቼሪ ላይ ነው ወይስ ሲዱ ላይ? ሲዱ ላይ ነው። ሲዱ ማለት ፍሬው ላይ ነው ካፊን ኮንቴንት ያለው ማለት ነው። ቡና ደግሞ የፈለጋችሁ ቦታ ሄዳችሁ ሪሰርች አድርጉ። ሲዱ ሰው ላይ እንስሳ ላይ ዳይጀስት ለመደረግ በጣም ከባድ ነው። እዚህ ሲቤት በልታው ዳይጀስት ሳታደርገው ፑፕ አድርጋው ቡናው ፕሮሰስ ተደርጎ ከጠጣኸው እንዴት ነው ፍየሏ በልታው ዳይጀስት የማታደርገውን ነገር ሲዱን ካፊኑን አግኝታ ኤክሳይትድ ሆኖ ካሊድ ከዛ በኋላ የተገኘ ሁላችንም ብንጠይቅ ልንመልስ የምንችለው እንደዚህ አይነት ነገሮችን ግን ዞር ብለን ስናስበው በሌላ ሰው ይሄ ታሪክ የተጻፈ ማስብ ኢንስቴድ ኦፍ ከፋ ማለት ነው። ሎጂክ ብቻ ይዘን የሚሄድ ማለት ነው። ግን ማን አገኘው ቢባል የምንመልሳቸው መልሶች አሳፋሪ ነው የሚሆነው። ከዛስ እያንዳንዱ ኳሊቲ ግሬድ የምናደርግባቸው ፕሮሲጀሮችና ስታንዳርዶች ክሬት የሚደረግልን በውጭ ዜጎች እንጂ በእኛ አይደለም። ቡና ውስጥ ምን ታገኛለህ? ሌትስ አሁን እንደ ስታንዳርድ ዓለም አቀፍ ስታንዳርድ ሆኖ ታዲያ ሲያወራው ነበር። አሁን ማለት ነው ሄዶ ቪየትናም ላይ ኮሎምቢያ ላይ ቢያወራ የሚግባባበት ቋንቋ ነው። ፍሌቨር ቢል ኦልሞስት ከ120 ከ130 በላይ ፍሌቨር አትሪቢዩት ኖሮት እዛ ላይ ተቀምጧል። አብዛኞቻችሁ ቀማሽ ከሆናችሁ ታውቁታላችሁ። ሩም ወይ ደግሞ ጤና አዳም ሲባል ሰምታችሁ ታውቃላችሁ አይደል? ስለዚህ ቡናችን በምንቀምስበት ጊዜ አንዳንድ ጊዜ የጤና አዳም ካራክተሪስቲክስ ሊኖረው ይችላል። ያንን ኢትዮጵያ ከጤና አዳም ጋር ያላት ደግሞ ሌላ ራሱን የቻለ ቶፒክስ አለው ማለት ነው። ያንን አንሸጥም። የምንሸጠው የተባለልን ስታንዳርድ ብቻ ከምን ይጀምር ላልከው ከጅማ ዩኒቨርሲቲ እና ከቦምቤ ዩኒቨርሲቲ ሌላ ከተሳሳቱ ታረሙኛላችሁ ሪሰርች እና ዴቨሎፕመንት ሴንተር የለም እንደ ሀገር። ሌትስ አሁን እኔ የቡና ባለሙያ ነው። ራስህን ወይ ደግሞ የሆነ ሰርጀሪ የሚያስፈልግ ነገር ገጥሞሃል። እሱ ዶክተር ነው። እኔ ሉጋህ ብለህ ትወጋለህ። ቡናውም በዛ ልክ ነው እየተገደለ ያለ። ሪሰርች የሚያደርግ ሰው የለም፣ ሙያውን የሚያውቀው ሰው የለም። ሲሰጥ ራሱ አሁን ለምሳሌ እናንተ እዚህ ውስጥ ያላችሁ ሰዎች ጠቅላላ በፕሌን ልውሰዳችሁ ዛሬ እኔ ልሾፍርብን አንሄድም ነው የምትሉት። ቡና ሴክተሩ ላይ ግን ራንደም ሰው ብድግ ብሎ የሆነ ነገር አድርጎ በቃ እንዲህ ይባላል ይመሰግናል።
ያ ከፖሊሲ ጋር የመጣ ችግር ነው። ከመሸጥ ባሻገር ወሀፍቱ በደንብ ዲፕ ዳውን መስራትና ማንበብ ሪሰርች ማድረግ ዲስፕሩቭ የምናደርጋቸው ነገሮች እኮ አሉ። እንደ ስታንዳርድ ነው ኤስሲኤንም በሉት ሲኪዋይንም በሉት ዓለም ላይ ያሉት ስታንዳርዶች ጠቅላላ የማይቀየሩበት ምንም አይነት ምክንያት የለም። 23 ዓመት ስንጠቀምበት የነበረውን ካፒንግ ፕሮፋይል ነው ካፒንግ ፎርም ነው ሪሰንትሊ ከ2-3 ዓመት በፊት የቀየር ነው ማለት ነው። ግን እነሱ ናቸው ሴት እያደረጉልን። እኛ የምናወራው ቋንቋ የለንም። ዛትስ ዋይ ብዙ ሰው መማርና ማንበብ የሚጠበቅበት ማለት ነው። ኮፊ ሴክተሮቻችን አሉ፣ ኢንስቲትዩቶች አሉ። በቂ ናቸው ወይ? አይደሉም። በራሳችን ደግሞ ልንማርና ታሪካችን ደግሞ ልንገልጽ ይገባል። ቅድም ቫልዩ ቼኑ ላይ ካፌ ቢዝነስ አሁን ሰሞኑን የበዛ ነው ይሄን ነገር ለዚህ አይነት ጥያቄ መጣ ነው ስለሚያበላ ወይ ደግሞ ኤስቴቲኩ አሁን አሪፍ ስለሆነ እኛ እውነት ለመናገር አሁን ከተሳሳተ ታረሙኛላችሁ ሰርድ ዌቭ ላይ ካፌ ስፔስን እንደ ስፔስ መጠቀም ላይ ነው እንጂ ለገበሬው ምን ተከፈለው የምጠጣው ቡና ምን አይነት ነው የሚለው ሰርድ ፎርዝ ዌቭ እስከ ፊፍዝ ዌቭ ድረስ ደርሷል ማለት ነው። እኛ ምን ገናኘው ቡና ለመጠጣት እዚህ አሁን ሲመጣ ኔቸር ሊሚት የተያዝንበትም ነገር ስላለ ማለት ነው። ቡና የምትጠጣው ጀስት ፓሌታችን ካልብሬት ተደርጎ ቅድም ከታዴ ጋር እያወራን ስለነበረ ሮስቲንግ ፕሮፋይላችን ዳርክ ነው። ሂዱ የትኛውም ኢንዱስትሪ ላይ የሚሰራ ሰው ናዊዴስ በጣት የሚቆጠሩ ሰዎች ናቸው ይህንን ቡና ተገንዝበው ፕሮፋይሉን አይተው ሰርቭ የሚያደርጉት ማለት ነው። ወደኋላ ስትመለሱ ይሄንኑ ቡና ነው አንድ ኤግዛምፕል ልስጥና ላጠናቅ። ቡና ከሚገኝባቸው ሀገራቶች መካከል እኛ እንደምን አለ እኔ አሁን ብራዚል ቢሄድ ምን አይነት ቡና ነው የሚያወጡት ወይ ምን አይነት ቡና ነው ያላቸው እስቲ እዛ ኮፊ ሾፕ ሄጄ ልጠጣ ብዬ ኤክሳይትድ ሆነው ምክንያቱም ብራዚል ዋን ኦፍ ፕሮዲውሲንግ ካንትሪስ ሆነች ማለት ነው። ኢትዮጵያ የሚመጡትም ሰዎች የሚጠቀሙት በተለይ አዲስ አበባ ከተማው ላይ እነዚህ ኮፊ ሾፖች ነው የምታቀርብለት ዳርክ ሮስትና ባልተማረ ባሪስታ ነው የምትሰጠው። ያንን ቡና ፕሮፋይል ይዞ ነው የኢትዮጵያ ቡና እንዲህ ነው ብሎ የሚሄደው። ስለዚህ that's why we need to invest education ፖሊሲ ላይ መቀየር የምትቀጥረው ባሪስታ ከዌተርነት ተነስቶ ባሪስታ ስለሆነ ብቻ ሳይሆን ኤዱኬሽን ባክግራውንዱ ምን አይነት ነው ተምሯል የቡና እውቀት ቅድም እንዳልኩ ለዛ ነው የምናላግጠው። በጤናችሁ ላይ እንደማትቀልዱት ሁሉ ቡና ላይ ሲሆን ምን ችግር አለው ስኳር ታርገት ይላል ግን ያኪሊንግ ዩርሰልፍ ለዛ ነው ኤዱኬሽን ላይ በደንብ ሞር ፎከስ እናድርግ የሚለው ማለት ነው። ሰዓት ያስፈልጋል። አይ ቲንክ በደንብ ኤክስፒሪየንስ አድርገውላቸው ብዬ አስባለሁ። አሁንም ከሌሎች ከካፌዎች ምናምን መጀመሪያ አክኖሎጂ ማድረግ ፈልጋለሁ እናንተ ስላገኛችሁ ኦራይት በጣም እናመሰግናለሁ። የኔ ጥያቄ ለታዴ ያለማ ነው። ለታዴ ብዙ ሰው ከኮፊ ሾፕ በላይ ኤክስፖርት ምናምን ቢዝነስ መግባት ይፈልጋል። ግን ክራይሲስ ማኔጅመንት ላይ ብዙ ሰው ቢሮ ላይ ምክንያቱም ቅድም ስናወራ 2.7 ቢሊዮን እትሰላት ግን ከሆነኮናት በፊት ይሄ ብር የአፍሪካ ቶታል በጀት ነው ቶታል ኢንካም ነው በቡና ብቻ ማለት ነው። አሁን ሀገራችን ብቻ ነው የሰራችው። የላስት የነበረው ሰክሰስ ጊዜ የማይደገምበት ምክንያት አለ። አንደኛ ቡና ኦን ኢን ኦፍ የና የሚባል ነገር ስላለው ማለት ነው። ከሱ ከሰጣ ፕራይስ ፍላክቹዌሽን እንዴት ማኔጅ ማድረግ እንዳለብን፣ ሁለተኛ ደግሞ የክራይሲስ ማኔጅመንት ጥቂት ብትለምድ እያስባል ከኤክስፔሪንስ ዋይዝ ማለት ነው። ለአማን ደግሞ ብዙ ሰው ካፐር የሚለው ስም እንትን ነው ኦብጀክቲቭ አርጎ ነው የሚለምን ሁሉም ሰው ካፐር ነው ሰው ግን አይደለም። ኖርማል ካፐሮች አለ ዜሮ ካፐር ከዛ ኪንግ ጎልድ አሁን ደግሞ ነታደ የትክክልባቸው ስለኛል ሲቪ ናቸው። በጣም በሄደ ቁጥር ሰብጀክቲቭ የሆነ የመጣው ኒሜሪካል ነገሩ ቀርቶ ሞር አሰስመንት የሆነ የመጣው እና እሱ ላይ ሞር ብሪፍ ብታደርገን ብዬ አስባለሁ። አመሰግናለሁ። ሁለተኛው ጥያቄ ክራይስ ማኔጅመንት ነው። አንደኛው ሞስት ኦፍ ታይም የፕራይሱ ሴት የሚደረግልን በመንግስት መንግስት ከየት ነው የሚያወጣው? ሪፈረንሱ ሲ ፕራይስ ነው። ለእኔም አሁን ጥያቄው ነገሮች አሉ። መንግስት ምን ሪፈረንስ አድርጎ ነው ሚኒመም ፕራይስ ሴት የሚያደርገው? ዳስ ዘ ኩዌስችን ፎር ሚ።
ለምን ቡና አንተ ገንዘብ ኢንቨስት ያደረግበት አንተ ሶ ሲማርኬቱ ፕላስ ኦር ማይነስ የሆኑ ሳንቲሞች ላይ ሆኖ በምን ሪፈረንስ ነው ፕራይሱ ሴት የሚደረገው? ታሰከሽ እኔም ማለት የሚያወጡትን ሰዎች አግኝቼ ሊመልሱ የሚፈልገው ነገር ማለት ነው። አብዛኛው ነገር ሴት የሚደረገው ስቲል ሲማርኬቱ ያው ኒውዮርክ ነው። ያንም ገቨርን እያደረገ ያለው ብራዚል ቡና ሶሻል ሚዲያ ላይ ምናልባት ሪሰንት ካላችሁት የብራዚል ቡና የኢትዮጵያ ቡና ላይ ምን አገባው የሚል አይነት ኮንተንት ነበር ነው። ዋይ ሰፕላይ ዲማንድ ነው ኦፍኮርስ፣ ግን እኛ እንደ ብራዚል ቡና ማምረታችን ነው። አሁን መንግስት እየሄደበት ያለ አቅጣጫ አለ። ለኤክስፖርተር ቡና ማልማት የሚችሉ መሬቶችን እየሰጠ ነው በተለያየ ኤሪያ ላይ which is በጣም አፕሪሺየት የሚደረግ ነገር። ለምን ብራዚል በጣም ብዙ ሃርቨስት የሚደረገው ወደ 75 ቢሊዮን ባግ ማለት ወደ በ60 ስታባዙት 4.9 ቢሊዮን ኬጂ ነው ወደ ማርኬት እየገባ ያለው። እነሱ ፕራይሱን ሴት የሚያደርጉት ትልቅ ሰፕላየር ስለሆኑ ነው። እኛ ራሳችን እዛ ፖይንት ላይ ካላመጣን ቮሊዩም የሚያንቀሳቅስ አሁን ዩጋንዳ በልጣናለች አይደል? አብዛኞቹ ቻይኖች ላስት ይር የነበሩት ቻይና ትሬደሮች ወይ ገዢዎች ወደ ኡጋንዳ ሙቭ አድርጓል። ለምን ሙቭ አደረጉ? አንድ ፕራይስ፣ ሁለተኛ ደግሞ ፖሊሲ ነው። ከዛ ቡናውን እንደ ልብ ማውጣት ስለሚችል ማለት ነው። እነዚህ ነገሮች ስናስባቸው ያው ከኛ ስኮፕ በላይ የሆኑ በፖሊሲ ደረጃ መቀረፍ ያለባቸው ነገሮች አሉ። አንደኛ፣ ሁለተኛ የቡና ፕራይስ ላይ አሉባልታ ይበዛል። አንድ ሪስክ ማኔጅመንት ስናወራ አሉባልታ ይበዛል። ለምሳሌ ሪከርድ እያደረግሽ ፖስት እንዳታደርጊ ግን ነገ ቡና ይጨምራል ብዬ በኋላ ምናልባት ገበሬው ብዙ ሰው ተደናግጦ ቡናው ሊይዝ ይችላል። ግን እርግጠኛ ኮንፊርም የሆነ ዳታ የሚያገኝበት ፕላትፎርም የለም። ወደ ገበሬ ወደ አቅራቢ ኮረድ እኔ ብዙ ስልክ ይደወልኛል። ታዲያ ቡና የምላርገው የሽጠው አልሽጠው ይህ ሰውዬ ሰርቴን የሚሆንበትን ዳታ ከየት ነው የሚያገኘው? ፕራይስ ሁሌ ሴት የሚደረገው እንደ መኪናችን ነው። የሆነ ሰዓት ግሬ ከለር ቤትስ ምናምን ነገር አይነት ወሬ ነው። ደግሞ አለ ያለው ሰውዬ ስለ ገበሬው ኤፈርት በደንብ አንደርስታንድ ያደርጋል። ገበሬው ደግሞ ወይ ብድር ተበድሮ ይሆናል ቡና ያዘጋጀው። ብድር ተበድሮ ያዘጋጀውን ቡና አትርፎ ነው እንጂ መሸጥ የሚፈልገው ከስሮ መሸጥ አይደለም። አይ ቲንክ የዛሬ 5 ዓመት ወይ 7 ዓመት እንደዚህ አይነት ሞመንተም ነበረ። በጣም ብዙ ሰው ቤቱን ንብረቱን ሸጧል በአራቸው። ለምን? ቡና ያዋጣል ተብሎ ስለገባ። ቅድም ራስ ብለዋል፣ ቡና ባይናሪ ፕሮዳክት ነው። አንድ ዓመት ይሰጣል፣ አንድ ዓመት ምርት ሾርት ላይ ያጋጥመው ይችላል። እነዚህ ኮንሲደሬሽኖች ማን ነው ዳታ ፕሮቫይድ የሚያደርግልን መረጃ? ሴንትራል አሁን የእናንተ ቡና መረጃችሁ ማን ነው? እኔ ውጭ ላይክ እንደ ሀገር ስታስቡት ማን ነው ሪፈረንሳችሁ? የኢትዮጵያ ቡና እንደዚህ አይነት ሲቹዌሽኖች አጋጥሞታል። ቅድም እንዳለው ጅማ ሪሰርቹን የት ነው ፐብሊሽ የሚያደርገው? የሚቀጥለው ዓመት ይልዱ አሁን ማርች 25 ላይ የነበረ ሪሰርች አለ። ሁለቱም ኮንትራዲክት የሚያደርጉ ሪሰርቾች ናቸው ወይ ፕሬዲክሽኖች ናቸው። ማርች 12 ላይ የኢትዮጵያ ስፔሻሊ ኦሮሚያ ሪጅን ላይ የሬንፎል ፕሬሲፒቴሽኑ በጣም ስላነሰ የሚቀጥለው ዓመት ምርት አይኖርም የሚል ፕሬዲክሽን አለ። እጥረት አለ ኦሮሚያ ሪጅን ላይ። አገኝ ማርች 25 ላይ ደግሞ አይጥሩ ነው ዝናቡ ጥሩ ነው ይልድ ይኖራል። የምናወራው ስለ ፊውቸር ማርኬት ነው አይደለ? ትሬዲንግ ላይ ስናወራ ፊውቸር ማርኬት ነው። ኒውዮርክ ማርኬቱ ፊውቸሩን ነው እየገዛ የሚሄደው። ይህን ፎልስ ዳታ ቤዝ አድርጎ ፊውቸር ማርኬቱ ወደ ላይ ከወጣ ምናልባት ልንጠቀም እንችላለን። ግን ከእኛ ሳይድ ኮንፊርም የሆነ ዳታ ፕሮቫይድ የሚያደርግልን ይህን ዳታ ጓደኛ ይጠይቁት። አይ ሳውዝ ዌስት ኢትዮጵያ ጥሩ ነው አበባ አብቧል ምናምን ነገር ፍላወሪንጉን አይተን ነው ኔክስት ይር አራንትኑ ይኖረናል አይኖረንም የሚሉት እነዛ ፕሪዲክት የምናደርገው ያን ዳታ ከየት ነው የምናገኘው? ተረዳችሁ? ሪስክ ማኔጅመንቱ አንድ ሴንትራል የሆነ ዳታ አለመኖሩ ወይ ሴንትራል የሆነ ኢንፎርሜሽን ፕሮቫይድ የሚያደርግ ኤንቲቲ አለመኖሩ ፕራይሱ ከሪጅን ሪጅን ስትሄዱ አሁን ለምሳሌ ዌስት ግሬፍቱ ቡና ዌስት ግሬፍቱ በእኔ አረዳድ አይደል የጉጂ ብትሄዱ ማለት የተወሰነ ፕሮፋይል ልዩነት ሊመጣ ይችላል። ግን ጂቱ ነው ኮሜርሻል። እነዚህ ቡናዎች ትሬድ የሚያደርግ ሰው አሁን
ሪሰንትሊ እየተደረገ ያሉ ወደ ቻይና ሺፕ እየተደረጉ ያሉ ቡናዎች ፕራይስ ገለው ነው መግዛት የሚፈልጉት አይደል? ሶ እንዲቀንስ ያው ፎረን ከረንሲችን ላይ ዲፔንደንት ስለሆነ ፕራይሱ ቢቀነስም ቢጨመርም እንደ ኤክስፖርተር ጥያቄ አናነሳ አልሸጥም አንል እንዳንሸጥም ያው በፖሊሲው ማውጣት እንዳለብንም እየተነገረ ነው። ከታሰብኩት አጣይቁች ሶ ወደዚህ እንትን ውስጥ ያመጣው ለምንድን ነው ፕራይሱ ያወረደው ብለን ብንጠይቅ ሲማርኬት ውስጥ ይልላል። አሁን ጦርነቱ ምን ኢምፓክት አለው? ኢምፓክቱ ምንድን ነው? ሺፕመንት አለ። አብዛኛው ግሬድ ፎር ቡና ዴስቲኔሽኑ ኢራቅና ኢራን ነው። እኛ ለዱባይ ትሬድ እናደርገዋለን እንጂ ኢራቅና ኢራን ነው ይሄን ቡና የሚጠጡት። ሶ እነሱ ኮንሱም አላደረጉትም ማለት ደረጃ 4 ቡናን ታቅፌ ቁጭ እላለሁ ማለት ነው። ሶ እንደዛ እንዳልሆነ ደግሞ ያው ፕራይሱን በተቻለ መንገድ ፍሌክሲብል አድርገን ማውጣት አለብን። ካልሆነ ኦል ክሮፕ ይመጣብኛል። ሶ እነዚህ ፕራይስ ሚቲጌሽን ሲስተሞች እንደ ኤክስፖርተር ቆም ብላ አናሊዝ ማድረግ ይፈልጋል። ያው ፐርሰናል ነው አማካሪ አድርገህ ካልቀጠልከኝ ወይ እናድርጋለን። ምናልባት ከዚህ በፊት ስለ ኤዱኬሽን እያወራን ነበርና ካፒንግ ሲስተማችን ምን ይመስላል የሚለውን እንዳለን ነበር። የመጀመሪያው የነበረው የኤስኤስ ሲከተለው የነበረው ፕሮቶኮል ከ85 ከ86 በላይ ስለዚህ ግሬድ ካለው የስፔሻልቲ ኮፊ ነው ብሎ የራሱ ስታንዳርድ አውጥቶለት እስከዛሬ ስንከተለው የነበረው ግንስ ኢትዮጵያ ደግሞ እንደ ኢትዮጵያ ስታንዳርድ እንዳላት እንዳትረሱ። አሁን ኤስኤስ ኢንተርናሽናል እያወራን ስለሆነ ማለት ነው። አሁን ግን በሶስት ነገሮች ተጨምሮለት አራተኛው ግሪን ቢን አናሊሲስ ነው የሚሆነው ማለት ነው። ለምሳሌ ከዚህ በፊት ስናደርግ የነበረው ካምፕ ስናደርግ ቡናውን እንቀምሳለን፣ በዛኑ ልክ ደግሞ ቁጥር እንሰጣለን ማለት ነው። ሶ ይሄ ከኒሮ ሳይንስ ጋር ስናገናኘው ለምሳሌ በአንድ ታይም 2 3 4 መልቲ ታስኮችን መስራት እንችላለን ተብሎ ይታሰባል። አሁን የነዳው ከሆነ ስልክም እያወራሁኝ ነው፣ በአንድ ጊዜ 2 ነገሮች እየሰራሁኝ ነው ማለት ነው። ያ አይደለም። ለምሳሌ አሁን ጥያቄው ከጠየቀኝ ልጅ ልነሳና አንዴ ብድግ ነው በግራ እጅህ አናትህ እንደዚህ ምታ አቁም። ከዛ በቀኝህ ደግሞ ሆድህን እሸው። ሁለቱንም በአንድ ላይ አድርግ። ይቺ እያደረገው ነው። በአንድ ጊዜ 2 ታስክ መስራት አንችልም። ስለዚህ ቡና ቫልዩ ሲደረግ መጀመሪያ we will describe ዲስክሪፕቲቭ አሴስመንት ተብሎ የመጣው ማለት። ስለዚህ ቡናውን ነው ዲስክራይብ የምታደርጉት ከእንትኑ ውጭ ከኳሊቲው ወይ ደግሞ ከኳንቲቲ ውጭ ማለት ነው። ሶ ቡናው ምን አይነት ነገሮች አሉት የሚሉትን ዲስክራይብ የምታደርገው። ሁለተኛው ኢዝ አፌክቲቭ አሴስመንት። ሁለተኛው የመጣው አፌክቲቭ አሴስመንት ምን ያህል ወደድከው ጠላኸው። አንድ ኤግዛምፕል የተማርኩበትን ሁልጊዜም ስለማነሳው ማለት ነው። ቆጮ ሁላችንም እንደ ኢትዮጵያ መንበራው ምግብ ነው። ሶ ያንን ቆጮ አሁን ብሰጥህና ይሄንን ቆጮ የት ቦታ ትሸጠዋለህ ወይ ደግሞ ይሄን የሆነ ቦታ ላይ ሸጠህ አትርፍበት ብልህ መጀመሪያ ጭንቅላት ላይ የሚመጣው ማን ነው እኮ? እሱ ሪሌት ያደረገው ምን አይነት ካራክተር ያላቸው ሰዎች ናቸው? ያንን ቆጮ እንደ ምግብነትና እንደ ግብአትነት ሲጠቀሙ የነበሩት ልጆች ማለት ናቸው አይደል? የሚመጣለን ለዛ ነው የሚመጣ። ሶ ቡናው ፕሪፈረንስ አለ። ታዲያ ወደደው እኔ ልወዷቸው። እዚህ ሁለታችን ተግባብተን ይሄ ነገር ይመችኛል፣ ይሄ ነገር ደግሞ አይመችንም ብለን ነው የምንገበያየው ማለት ከዲስክሪፕሽኑ ባሻገር ማለት ነው። ሌላው ኤክስትሪንሲክ አሲስመንት ነው። እዚህ ኤክስተርናል ነው የሚሆነው ይሄ አሲስመንት ነው። የት ነው ቡና ያደገው? ማን ነበረ ገበሬው? ምን አይነት ነገሮችን አልፏል? የሚሉትን ነገሮች ነው የሚሄደው ማለት። ስለዚህ ለዛ ቡና ቫልዩ ስትሰጠው ብዙ ነገር ይዘህበት ነው የምትመጣው ማለት ነው። ግን አሁን ግሪን ቢን አሲስመንት ላይ ስንሄድ ደግሞ አሁንም እየተደረገ ያለው ጀስት ምናልባት እኔ ኮንትራዲክት ላደርግ እችላለሁ፣ ልትከተሉት ትችሉ ይሆናል ማለት። ግሪን ቢን አሲስመንቱ የተወሰነ ችግር ይኖርበት ለባየሩ ስለሆነ ይህንን ስታንዳርድ ያወጡልን እነሱ ናቸው። ያንን ካልተከተለን መገበያየት አንችልም። እውነት ለመናገር ይሄ ነገር ከተጀመረና ሪሰርቹ ከተሰራ 4ኛ ዓመቱ ሊመጣ ነው ኦልሞስት ማለት ነው። ስለዚህ ከ2 ዓመት በፊት 24 ላይ ሲቢሲ ተጀመረ ማለት ነው። እንኳን ኢትዮጵያ አይደለም ዓለምን በራሱ አሁን የሚሰራባቸው ኢንተርናሽናል ካምፓኒዎች አሉ
ገዢዎችም ባየሮችም ነው የሚገዙት በሲቪ አይደለም። አሁን ኳሊቲ ላይ ናቸው 85 ስኮር አድርግለት ትሄዳለህ ማለት ነው። ይሄንን ለመልመድ ጊዜ ይፈልጋል ማለት የኛንም አሁን ቅድም ከታዴ ጋር እያወራን ነበርና ማነው ይሄንን ግሪን ግሬዲንግ ሲስተም ያወጣልን? ስህተት የለበትም ወይስ ስህተት ቢኖርበት ደግሞ ለማረም ዝግጁ ነን? ያንን ማየት ይጠበቅብናል ማለት ነው። ለዛ ነው ቅድም እያነሳሁት የነበረው እነሱ 23 ዓመት ተጠቅመውበት አይ ይሄ ትራሽ ነው ወይ ሆዳችሁንም እያሻችሁ ጭንቅላታችሁንም ማሸት አትችሉም። ስለዚህ ሆዳችሁንም ለብቻችሁ እሹ ጭንቅላታችሁንም ለብቻው እሹ ብሎ መጣ ማለት ነው። ነገ ደግሞ የማይቀየርበት ምክንያት ደግሞ አይኖርም። በደንብ ፎከስ ማድረግ መቻል አለብን። አሁን ሶስቱ ነው ዝም ብዬ እየነገርኩ ያለሁት ራፍሊ ማለት ነው። ሲቪ ራሱን የቻለ ጣጣ ይዞ ነው የሚመጣው ማለት ነው። ኢንክሉዲንግ አሁን ሲቪን ሲያወጡ ለማንኛውም ካፐር ይሆናል ተብሎ የተነሳው ማለት ነው። ግን ሴንሰሪ ሳይንስ ላይ ስትነሳ ልክ እንደኛ ሀገር ነው የሚሆነው ማለት ነው። ኤኒ ካይንድ ኦፍ ዌተር የነበረ ሰው ቡና ማፍላት ስለቻለ አምባሪስታ እንደሚለው ማለት ነው። እዚህ ኢት ኒድስ ፕራክቲስ፣ ራስን ካልብሬት ማድረግ መቻል አለብን። እውነትስ እኔ የምለው ፕሮፋይል እና አንተ የምትለው ፕሮፋይል እውነት ነው የሚለውን ነገር ማየት መቻል አለብን። ዲዩቲ ታይም ይቀየራል። ከ4 ዓመት በፊት እየተቀየረ መጥቶ እኔ የዛሬ 3 ዓመት ቻይና ነበርኩኝ ማለት ነው። እና ኤአይ ቡናችንን ካፕ እያደረገ ካፒንግ በጠሪው አንዳንድ ኮንትራዲክት የሚያደርጉ ነገሮች አሉ። ግን ቡናውን ዲቴክት አድርጎት የዚህን ያህል ፍሌቨር አትሪቢዩት ይጠበቅበታል። ይሄን ያህል ነው ቡናው የምታገኘው። ያ ዳታ ነው ፊት እያደረገው የምትሄደው። you don't have to roast ዲጋዝ እንዲያደርግ መጠበቅ፣ ግራይንድ ማድረግ ምናምን ነገር እኛ ሀገርም ገብቶ ነበር ማሽኑ። ምናልባት ለሪፈረንስ እንዲሆናችሁ ፕሮፋይል ፕሪንት ይባላል ማሽኑ ማለት ነው። ታይዋኖች ናቸው ኦነሩን የሚይዙት። you will give the samples በትንሹ 9 ጊዜ ተሰጥቷል። ያንን ዳታ ይዚ ይመጣና ምን ያደርግልሃል? ፕሪፈረንሱን ይሰጣል። ይሄን ነው የምትጠበቀው። የመጣልኝ ጥያቄ ቡና ስትቀምሱ በጥሬው ብቻ አይደለም ጥሬውን ጠጥታችኋል የምትቀምሱት አይደለም። you have to roast it። ሮስት ስታደርጉ የሚገለጥ ፍሌቨር አትሪቢዩቶች አሉ። ያ ማሽን ያንን ነገር ዲቴክት አያደርግም። ስለ ማውስፊል እና ስለ አሲዲቲ ሳወራ በምላሴ ካለከው ካላደረኩት ሀውካም የሚመጣበት ይህንን ጥያቄ ነው የጠየቁት። አብዛኛው ሰው ግን እዛ ጋር የነበረ ሰው አይ የሰራ ማሽን እያደረገ ነው ሲል ነበር። እነሱ የሰሩት ምንድን ነው? የእኛ ተንኮል የምንልከውን ሳምፕልና የምንሰጣቸውን ምርት አንድ አይነት ስለማናደርገው የተሰጠውን ሳምፕል ከሚመጣው ምርት ጋር ኤክስፖርት እናደርገው ከተዘጋጀው ምርት ጋር በዳታ ይገናኛሉ። ኢንክሉዲንግ ሰዎች ስለሆነ እንደክማለን። ሙዳችንም ስዊንግ ያለ ዛሬ 90 እና 60 ካፕ የኔ ጀስት ማክሲመም ሊሆን ይችላል የደረስኩበት በቀን ልቀምስ የምችለው ማለት ነው። ግን ሙድ ስዊንግ አለ። ጠዋት እየቀመስኩ ከሆነ የሆነ ታይም ላይ እየሰለችኝ ይመጣል። ስለዚህ ለማለት ብዬ የሆነ ግሬድ እየሰጠሁት አልፋለሁ ማለት ነው። ሰዎች ስለሚሰላችሁ በማሽን ሪፕሌስ እየተደረገ እየመጣ ነው ማለት ነው። ነገ እኛ ታሪካችንን በዚህ ልክ ይዘነው ካልመጣን ነገሮች እየተበላሹ ይመጣሉ። አሁን ስለ ፈርመንቴሽን እየተወራ ነው። ፈርመንት ያደረግነው ቡና በጥሩ የሚገዛን ሰው አለ ምናምን አናሮቢክ ተርማል ሾክ ካርቦኒክ ማስሬሽን ምናምን እየተባለ እየሄደ ማርክ ማዮርክ ከ14 ዓመት በኋላ የኢትዮጵያን የአረቢካ ናቹራል ፕሮሰስ ቡናው የምናጣበት ዘመን ቅርብ ዳታውን እየያዝን ካልሄድን በስተቀር ማለት ነው። አዎ ምንም ፈርመንቴሽን ጥሩ ነገር ነው። ቡናውን ኢንሃንስ ያደርገዋል ምን ያደርገዋል ግን ቢሳይድ ዛት ውስጥ የሚጠቀሙት ማይክሮብሶች ፈርመንት ለማድረግ የሚያደርጉት ነገሮች ምን እየፈጠሩ ነው? ዳት ዳታ ግን ሙዝም ፓይናፕልም አንዳንድ ነገሮችም ክተቱና ፈርመንት አድርጉት የዚህኛው ፍሌቨር ፕሮፋይል ይመጣል ብለን ስለምናስብ ነው። ሌላ ኮሞዲቲ ኤክስፖርት የሚደረግ አስበን እኛ ጋር በደንብ ጥርት አድርገን ቡናችንን ሰርተን ኤክስፖርት የምናደርግበት ነገር ቢፈጠር ሞር የተሻለ ታዴ ያባባዋል። አዎ ቡናችን የትም ሀገር አይገኝም። እንደ ስፓይስ ነው የሚጠቀሙበት። የትኛውም አይነት ጥፍት ያለ ወጥሳ
ትንሽ ጨው ካላደረግክበት ምንም ያስገባው ኢንግሪዲየንት ያንን ቡና ያንን ምግብ ጣዕም ሊሰጥ አይችልም ማለት እንደዛ ነው። የኛን ቡና ጠብጠብ እያደረግን የምንጠቀምበት ማለት ነው። ምናልባት ከታዲያ ጋር ተቃርኒ ሊሆን ይችላል ማልስማማበት ነገር ኢትዮጵያ ኤክስፖርት ማድረግ ብታቆም ዓለም አይጎዳም። ትሩሊ ስፒኪንግ ሌላ ቡናዎችን ነው እየተጠቀሙ ማለት እኛ እንደ ሀገር ምናልባት ልንወርቅ ይችላል። ቫሊዩ አዲሽን ላይ ግን we have to work hard። ምናልባት ምንግባባበት እዛ ላይ ሊሆን ይችላል። መቃረኒ ሳይሆን ሀሳቡን ጀስት በረብ ለማስተካከል ነው። ጥሬ ቡናውን ልከን ከምንል ሉክ እናንተ አሁን ቅድም ስለ $5 እያወራን ነበር አለ በጥሬ ቡና ላይ ሲያወራ አሁን እኮ $25-26 ነው። ከዚህ ደግሞ ኤክስፖርት የሚደረግበት ቫሊዩ አዲስ ስታደርግ እኮ ደብል ነው የምታደርጉት። ግን ትረስት የለም። በምን አይነት ማሽን የቆላችሁት፣ በምን አይነት ፕሮፋይል የቆላችሁት፣ የምፈልገው ነገር ትሰጡኛላችሁ ብለው ያው የኤዱኬሽንም ባሪየር ስለሚኖርብን ወይም ላቅም ስለሚኖር ጥሬውን ቡና መውሰድ የሚፈልጉት ማለት ነው። ግን አሁንም እኔ እናንተ እንድትጠይቁ የምፈልገው እንድታውቁ የምፈልገው ባላችሁበት ሴክተር ምን ያህል ለዛ ነገር ለምታወሩት ነገር ምን ያህል ኮንፊደንስ ናቸው። እንደ ታሪክም አሁንም ላነሰው አብረን ተያይዘን ገባ ማለት ነው። እንደ ሴክተር ጠንካራ ሴክተር የለም። ኤስሲኤ ኪውብሬደር ወይ ደግሞ ኤስሲኤ ሰርቲፋይድ የሆነ ባሪስታ ወይ ደግሞ አንድ ካፕተን ከዚህ ዓለም ወጥቶ ሊሄድ ይችላል። እዚህ ሀገርስ የቡናና ሻይን ትምህርት ነው የምትማሩት። አሁን ትምህርቱን እያቃለልኩኝ ያሉ ሱዳን አልሄድበትም፣ ቅርብ ሱዳን አልሄድበትም። ማነው ቡናና ሻይ ነው የሚል ግን እንደ ሀገር ደግሞ ትምህርት አለ ነው ማለት ነው። ለመቀበል ግን የካፒንግ ሰርቲፊኬት በምታወጡበት ጊዜ የኤክስፖርት ሰርቲፊኬት በምታወጡበት ጊዜ ኪውብሬደር እና ኤስሲኤ የሆነ ሰርቲፊኬት ያለው ሰው ዲክላይን ነው የሚደረጉ። ለዚህ ከኮንፊደንስ ጋር ነው ማውራችሁ። የኔ አለቃ ሺዝ ኤስሲኤ ትሬነር፣ ኤስሲኤ ትሬነር አስተማሪነት ኤክስፖርት ፍቃድ ማውጣት ፈለገ። የእሷን ላይሰንስ ይዘን ዲክላይን አደረጓት። ባሏ በተማረበት የቡናና ሻይ ሰርተፍኬት ነው ያወጣው የኤክስፖርት ፍቃድ ነው። አንዳንድ ጊዜ ሲስተሙ ላይ በጣም ትልልቅ ስህተቶች አሉ። በጣም ትልልቅ ስህተቶች we have to በደንብ ደግሞ መስራት እንዳለብን ማለት ነው። ቴንክ ዩ ካስረዘም አንድ ኮፊ ሾፕ አሰስሪንግ የተሰራ ነው ኮፊ ሾፕ። ስለዚህ አንድ ኮፊ ሾፕ ለሚከፍት ሰው ምን አይነት አድቫይስ ነው የምትሰጠው? ጥያቄ እንግዲህ እሱ ነው እና አንድ ጥያቄ አለ። በመጀመሪያ ስሜ ኢባስ ክብሪ ከዌስተርሲ መንሰቦ በተለምዶ ወርቃና ባንክ እና ሰፕላየር ነኝ። ኢቨንቱን ያዘጋጃችሁት ሰዎች ቴንኪው ልላችሁ እወዳለሁ። ስፔሻሊ ደግሞ ታዴ ጫንቆኝ ብዙ ጊዜ ከሳይት ደውዬለት ብዙ ኮሜንቶች ሰጥቶኛል። ስፔሻሊ አናይሮቢክ እናዘጋጅ ብዬ ማቴሪያል ገዝቼ በሱ ሪኮሜንዴሽን ሆልደር አም ሃፒ ቱ ዱ ዳት ምስጋና ላቀርብ ነው። ኦፍኮርስ ጥያቄ ብዙ ችግር የለውም ኮሜንት ውስጥ ስላለን ወጥ ፕላትፎርም የለም ባይዘው አሁን 2017 ለወር ቼሪ ፕራይስ አባሉ 37 ነበር። 2017 አፐር እስከ 80 ብር ነበር ጋር የተገዛው ቼሪ ቀዩ እሸት ቡና ማለት ነው። ዲስ ይር ለወር ሊሚት ሆነ ለአንድ ሳምንት 90 ብር ብቻ ነው። ከዛ ደግሞ የታሰር ባያ ሰደድ ሰዓት ራሱ ለዛ አይወጥም ባይዘው ዝርፊያ ነገር ነው የሚመስለው። within 2 to 3 weeks 150 within almost 1 month 180 170 upper limit 230 you see this is crazy market almost እንዴት ነው ሰው ከ80 ብር አንድ ፕሮዳክት ወስዶ ፐር ኬጂ 230 ብር ይሞስው እኔ ራሱ የሰራሁት 209 ብር ነው አቨሬጅ ያው ኮስቱን ስለሚጨምር ማለት ነው። አሁን በፈረሱላ ስንሰራ ላይክ 26 ሺህ ነው።
አሁን በ26,000 የሚገዛን እዚህ ውስጥ ያለ ሰው ደግሞ ሉክ ኤክስፐርቶች ይስቃሉ። ቢኮዝ ብዙም ተበለም ስለሚያውቁ ማለት ነው። ካፕ ሳደርገው ግን ያ የእነሱን ኮሜንት ወስጄ ካፕ አስደርግ ያለው እና ላይክ 86 ነው የሆነው። ኦልሞስት ግሬድ 1 ቡና ነው የሰራሁት። ለዛም የታዴ ኮሜንት እጃቸው አለበት ማለት ነው። ላመሰግናቸው እወዳለሁ። አሁን ከኔ አካባቢ ያሉ ሰዎችን ጥያቄ የሆነው አሁን ቡናችን ባለው ዋጋ እንሽጥ ወይስ እንያዝ የሚለው ጥያቄ ያላቸው አይ ቲንክ እነሱም እኔም የአንዱ ጥያቄ ነው የኔን ቡና እስካሁን ስላልሸጥኩ ቢኮዝ 9ኛ ወር ላይ ብራዚል የሚል ነገር አለና ዋት ዱ ዩ ሰጀስት የሚለው ነው። ኦቨርኦል ቴንክ ዩ። በግል መልስልት ነው መሰለኝ ያው ምናልባት ቡና ላይ የሌላችሁ ሰዎች ወይ ደግሞ እርሻው ሳይድ አንደርስታንድ ካላደረጋችሁት የሚያወራው ስለ እሸት ቡና ነው። እሸት ቡና ወደ 1 ኪሎ ለመምጣት ወደ 5 ኪሎ ወይ 6 ኪሎ እሸት ቡና ይፈልጋል። አድርቆ የተጣራኛ ገበያ ላይ የምናገኘው 1 ኪሎ ለማግኘት ማለት ነው። እሷን 1 ኪሎ ቡና በአማካኝ ስንት ብር ኮስት አደረገ ማለት ነው? በፈረሱ ላይ 26,000 ብር ከሆነ አንድ ጥሬ ቡና ወይ 1 ኪሎ ጥሬ ቡና ገበሬው ጋር እዚህ አዲስ አበባ ሳይደርስ ደረጃ ያለው ቡና 1500 ብር ነው። አርሲ ዌስት አርሲ ለምንድን ነው ነንሴቦ በምንድን ነው የሚወጣው? በነንሴቦ ሚኒመም ፕራይሱ ላይ በነንሴቦ ይወጣል። ይህን ካምፕኒ ለማድረግ ጀስት ራፍሊ እሱ 1500ን ወደ ዶላር መቀየር ነው። በ155 ነው የሚካፈለው። አፕሮክሲሜትሊ $10 ነው ማለት ነው። የእሱ ኮስት ፕራይስ $10 ነው። ሚኒመሙ ስንት ነው? ደረጃ አለ ይህን ማለት አላችሁ። ምናልባት እዚህ ሃርቨስቱ ላይ የሌላችሁ ሰዎች አላችሁ ብዬ በማመን ነው እና ልሽጠው አልሽጠው የአንተ ቡና ከብራዚል ጋር ሪሌት ያደርጋሉ። የመጀመሪያ ለምን የብራዚል ቡና በጣ ቀነሰ እና ሞስት ኦፍ ታይም ስለ ኮሜርሻል ቡና ነው የምናወራው። ያንተ ስፔሻሊቲ ካታጎሪ ውስጥ ነው ያለው። የራሱን ኒሽ ማርኬት አለው ብዬ ነው ማለት የራሱን ታርጌት የሆነ ገዢ ፈልገህ ብትሸጥለት የአንተ ፕራይስ በማርኬቱ ኢንፍሉዌንስ ይሆናል ብዬ አላምንም። ግን ኦልድ ክሮፕ ከደረሰብህ ጊዜው እየሄደ በመጣ ቁጥር ያው ተበድረህ ከሰራ ወለዱ ካልሆነም ደግሞ ኔክስት ሃርቨስት ሲዝን እየደረሰ ነው የስትረስ ውስጥ ይገባል። ለሞስን በግል የሰው ገንዘብ ላይ ወሰነ የምናወራው አንድ ኮንቴነር ወደ 20-30 ከ20 እስከ 30 ሚሊዮን ብር ማለት ነውና በጣም ኮስት ሚቲጌሽኑ ትንሽ ስለሚያደርግ ፐብሊክሊ እንዲያደርግ ማለቱ ብዙ ሰዎችን ሰጀሽን ወስደው ብሌም መደረግ ስለማፈልግ ያንተ ፐርሰናሊቲ እንደ ፐርሰናሊቲ ከሞላ ጎደል ሀሳቦቻችሁን የተመለሱላችሁ ይመስለኛል። የመጨረሻ ጥያቄ የሚሆነው ቀላል ነው። አድቫይስ የሚሰጣችሁ ለኮፊ ሾፕ ለሚከፍቱ ሰዎች አንድ አድቫይስ ስጥ ቢባል ምን ይሰጣል? እና ደግሞ እጅ እየታየኝ ነው ፈቃደኛ ግን ትጠራለህ ጠይቃላቸው። አድቫይስ አድርጉ ብባል ያው ከራሴ ነው የምንመልሰው። ከራሴ እኔ ከመክፈቴ በፊት እንግዲህ ዚንክ ኮፊ ነበር ተከተለ መጀመሪያ የምሰራው። ከመስራት በፊት እዛ ቤት ዝም ብያለሁ የሚገባሁት አስተምረው እንደ ድሉ ነው። አንዳንድ ኤክስፖርተሮች ኤስሴክሬኖች ነው ያመጣሉ ኢትዮጵያ ማለት በእኛ አቅም ሳይሆን እነሱ ያመጣሉ። ትሬኒንግ ወሰድን፣ አንድ ለሁለት ሳምንት ትሬኒንግ ወሰድን። ግሪን ሬዲ ሮስቲ ከዛ ባሪስታውን ወሰድን ተሰጠን። እሱንን በደንብ ኤክስፔሪንስ በማድረግ እዛ ልጅ ውስጥ መቀጠር ቻልኩ። ዝም ብዬ የተነስቻለሁ ባሪስታው ኮርስ ያለብኝ እነሱም አላረጉም። ከጨረስኩ በኋላ ክላሱ ከጨረስኩ በኋላ እዛ ድርጅት ውስጥ አንድ ዓመት ከ6 ወር ሰራሁ ከዩኒቨርሲቲ ጎን እሱ ኤቭሪቲንግ አውቅ ስለኔ እሱ ያለ ከዛ ጎን ለጎን እንግዲህ የተማርን ዩኒቨርሲቲ ከጨረስኩ በኋላ አይ ቲንክ ሳልጨርስ አካባቢ ካፌ ከፍቼ እንደገና ዘግቼ እንደገና ከፈትኩት። የመጀመሪያው መዝጋቴ ይሄ ሙያው ብቻ ስለነበረ የሚሰራ ነበር ይመስላል። ሙያው ብቻ ማለት ነው ላይ የተቆላው ቡና ፕሮፋይል ነው አወኩት። ከዛ ባሪስታው ካልኩሌሽኑ ሰራሁት።
ሰው የሚፈልገውን ነገር ቴስት ማድረግ ግን ማርኬት አናላይዝ ማድረግ አልችልም። የከፈቱበት ቦታ ተስሮንግ ፕሌሱ ነው። ስለዚህ እንደዛ ስለነበረ የማቀርበው ቡናና ሰው የሚጠጣው ባላሳረ ተዘጋ። ያ ምን ይባላል? ማፍላት ብቻ በቂ አይደለም። ለእኔ ነው ብቻ በቂ አይደለም። ማርኬተር ነው ነበር ወይ ደግሞ እኔ እንኳን ማርኬት ኦፖርቹኒቲ መፍጠር ባልችል ሊያማክረኝ ነው ሰው ነበር መኖር ነበረበት። በዛ ሰዓት ዘጋሁት ማለት ነው። ከዘጋሁት በኋላ እንደገና እንግዲህ ኮባ ፒስትሪ፣ ሂማ የተለያዩ ድርጅቶች ጋር እንደገና አሁን ኤክስፔሪንስ አደረኩ ማለት ነው። ለፍቻ ነው ከተለያዩ ድርጅቶች ጋር ተቀጥሮ በመስራት። ስለዚህ እነዛን ኤክስፔሪንሶች ወደ ራሴ ክሬት አደረኩና እንደገና አሁን ካፌ ያለው ብስራተ ገብርኤል አካባቢ ነው። ትምህርት ቤታችን እዛው ላይ ነው። እዛ ጀመርኩ። አሁን 2 ዓመት ባን እያደረገ ኮንስታንስ ከቀጠለ ማለት ነው። ስለዚህ የ2 ዓመት በጣም ጥሩ ፕሮግረስ ነው እያደረኩ ያለሁት። ለራሴ በጣም ፕራውድ ሆናለሁ። እንደዚህ ያደረገኝ ግን አንድ ኮፊ ሾፕ መክፈት የሚፈልግ ሰው ማወቅ አለበት። ማወቅ አለበት ሲባል ኖት ፕሮዳክት ናውሌጅ፣ ማርኬት ኦፖርቹኒቲ ምን ይመስላል፣ አገር ውስጥ ያለው ካልቸር ምንድን ነው፣ ኦፖርቹኒቲ ምንድን ነው፣ ሞዴሎች ምንድን ናቸው፣ ማን ምን ይሰራል። አብዛኛው ብታው ሁሉም ሰው አብዛኛው ወይ የሮስተሪ ካምፓኒ አለ፣ ከዛ ቡና ይቀበላል። በቃ ቡና ስላለ ብቻ ማለት የፕሮፋይል ቡና ምናምን አይደለም። ሰው ቡና ባችሁ አቀርቡልን አለ። አንዳንድ ሰው ደግሞ ከመርካቶ ሊገዛ ይችላል። እንደዛ ቢዝነስ ሊሰራ አንችልም እንደዚህ አይነት። ስለዚህ ፕሮዳክት ናውሌጁን ማወቁ ብቻ ሳይሆን ማርኬት ኦፖርቹኒቲ መፍጠር፣ የካፌ ካልቸርን ወይም የኮፊ ሾፕ ካልቸርን ማወቅ። አሁን ቅድም እናንተ መጣችሁ ከጀርባ ጃዝ አለ። ለምሳሌ አሁን እንትን ቢሆን አስቡት፣ ወይ ስጋ ቤት ወይ ደግሞ አሁን የተለመዱት ጥሬ ስጋ ቤቶች ምናምን ጃዝ አይታችሁ ታውቃላችሁ? አያታውቁም። ቡና ምን ይፈልጋል? ቢሃይንድ ኮፊ ሾፕ ሲገቡ ለምንድን ነው ስሙዚ የሆኑ ሳውንዶችን የሚሰሙት? እነዚህ እያንዳንዱ ካልቸር ማወቅ የምትፈልጉት ቢዝነስ ሞዴል ጋር ፊት የሚያደርግ በደንብ ጥናት ማድረግ አለባችሁ። አንድ የገጠመኝ ነገር አለ። ከቡሩንዲ የኔ ካፌ ትልቅ አይደለም፣ ይሄ ይበልጣል ከኔ ካፌ። ከቡሩንዲ ድረስ መጥተው ወንዳ ኤክስፔሪንስ ማለት ነው በአንድ ነገር ሊያገኙ ይችላሉ። እና አፍሪካዎች እንኳን በልጠውናል ማለት ነው። አንድ ካፌ ለመክፈት ከቡሩንዲ ኢትዮጵያ ድረስ መጥተው እንዴት ነው ቢዝነስ መስራት ያለብን ይላል። እኛ ጋር ደግሞ ያለው ትልቁ ስህተት 2 ሚሊዮን ብር ካለን አይችም አንድ ማሽን ኮፊ ያስከፍተኛል 500 እውነቴን ነው። አሁን እንደዚህ ራተም ለመክፈት ብንፈልግ በ50,000 ብር ቢዝነስ እንጀምር እንችላለን። ጀበናውን ገዝተን ስኒውን ገዝተን ያዞርን እንጠጣን እንችላለን። ታስታውሱ ከሆነ ከ5 እስከ 6 ዓመት በፊት ብዙ የጀበና ቡናዎች በየእንትኑ ነበሩ አይደል? አሁን በደርስ ምናምን ነው ይገፋል። ስለዚህ የኮፊ ቡና በስኒ ለመሸጥ 2 ሚሊዮን ብር ሊያስፈልግ ይችላል። 500,000 በ100,000 ብር ልንከፍት እንችላለን። ግን ሀውቱራን ኮንሲስተንሲ ብራንድ አድርገን አወጣን። ቅድም እንዳለው ማማን የሆነ ከውጭ ኢምፖርተሮች ሲመጡ እስኪ ዘ ቤስት ኮፊ ሾፕ ሰደን ብለውኛል። እኔ ከመክፈቴ በፊት ኢትዮጵያ ውስጥ እንግዲህ በጣም ብዙ ፈጣሪ ያለ ትልቅ ካምፓኒዎች ተሰርተዋቸው ያ ካምፓኒ የተፈጨ ቡና በማስታጠቢያ ያርጎ ነው። የእውነቴን ነው የእውነቴን ነው። አይ ነገር እናንተ እህትና ወንድሞች ስለሆናችሁ እንደዛ እንድትሆኑ አልፈልግም። ከዛ ከተፈጨው ቡና በማንገት ተዛቀ ፖርታብል ተብት ገብቶ ብር አድርጎ ሰጠ። ምን እየሰራ ነው ቃል አቡና። ስለዚህ ስቆ ነው የሄደው፣ ንቆን ሄደ ማለት ነው። እንደዛ ሳይሆን ሲሪየስሊ ብራችሁን አወጣችሁ ኢንቨስት አድርጋችሁ ጉልበት አለ፣ እድሜ አለ፣ ኢነርጂ አለ፣ ስንት ነገር አለ አንድ ሰው ቢዝነስ ሲያቆሙ ያንን ሲሪየስሊ አይታችሁ ተምራችሁበት እንድትከፍቱ ነው። እያንዳንዱ ቢዝነስ ውስጥ የመጥፎ ይቅርና ድርጅትን ይገድላል፣ ይሞትባችኋል። ስለዚህ ያን አድቫይስ የምለው እናንተ ራሳችሁ ኦነሮች የራሳችሁን የምትከፍቱ የምታሳድጉትን ልጅ ባህሪውን መረዳት ያስፈልጋል። እሱን ነው አድቫይስ ወይም ምክር የሚባል እንድታውቁት ነው። ያላወቃችሁት እኛ ሀገር ውስጥ ያለ የሰራተኛ ዳይናሚክ ተጽዕኖ ነው። በጣም ብዙ ሰው ሰርቫይቭ ለማድረግ ስለሆነ ስራውን የሚሰራው ሄድ ያደርግባችኋል። እናንተ ካላወቃችሁ ድርጅቱ ሰራተኛው ራን የሚያደርገው ከሆነ ባለቤቱ አውት ሆኖ ሰራተኞቹ ግን ራን የሚያደርጉት ከሆነ አይሆንም።
ይመጣ አይመስልም። ስለዚህ እንድታውቁት ነው አድቫይስ ማድረጋችሁ ጊዜ ይስጥልኝ። የዚህ ኢቨንት ዓላማው ይሄ ነው። ኮሚኒኬሽን ኮሚኒቲ ክሬት ማድረግ ነው። ስለቡና ኖዎችን መጨመር፣ ኢንፎርሜሽን ሼር መደራረግ፣ ሰዎችን ማለት እንዲረዱ እገዛ የሚፈልጉ ሰዎች አሉ። ግን ሰዎችን በማጣት ምናምን ከሚያጡት ነገሮች ይህንን ሶልቭ አውት ለማድረግ ነው። እኔ ኢየሩሳሌም የርስ ኮፊ ከቡኖ ጋር ኮላብ አድርገን ይህን ኢቨንት ክሬት እንድናደርግ ህይወትን በማመስገን ማለት ነው። ጨምር ኮፊ እነዚህ አይነት ኢቨንቶች ይቀጥላሉ። ከአንድ ወር ምናምን ኤግዛክትሊ ታይሙ ባናውቀው እነዚህ አይነት ኢቨንቶች ይቀጥላሉ። ከዚህ ደግሞ በደንብ ሰፋ ባለመልኩ በደንብ ተዘጋጅተንበት አሁን አዘጋጅነት ግን ሞር በደንብ ተዘጋጅተንበት ካምፒንግ ፓናል ዲስከሽን ኢቨን ስለ ፕሮሰሲንግ የሚታይ ስለ ቀጣዩ ኢቨንት ሞር ከመናገር እንደዛ ስለሚለው እኔ የርስ ኮፊ እና የነቡን ፔጆች ኢንስታግራምም ቲክቶክም በደንብ ተከታተሉ። ቀጣዩ ኢቨንት በደንብ ይኖራል እና በቀጣይ ከሚኖረው አንድ ኮምፒቲሽን እና አንድ ነገር አለ ነዋ ይናገራል። ከዛ ሳሜን ኢንቫይት አድርጌ ቡኖ ኮፊ